በቲክቶክ ታሪክ ቪዲዮ ገንዘብ እያሳየ የሰጠ መንሱር ጀማል ከትላንት ወደ ሊፍት ውስጥ ስገባ መንሱር አልወድህም አለኝ። እንደሚያምሩ ደግሞ ብታይ ሴቶች ኖርማል ነው። እኔ ጉረኛ ነኝ ለነገሩ 17 ዓመት ምናምን ጫማ አልነበረኝ። አዲስ አበባ እንደምገባ አዲስ አበባን በቃ እንደ አሜሪካ ነው ሰው የሚቆጥረው። ያሁኑ አሜሪካ እያልኩ አይደለም፣ የድሮ አሜሪካ። እሷ ጋር ያየሁት ችግር ምን ነበረ? በጣም ቶሎ የምናደድ ስትናደድ ደግሞ ወደ አክሽን መሄድ። ዴቮ ሰው ከገደለ በኋላ ሶሪ ምን ያደርግልሃል? ደብሮኝም 3 ቀን 4 ቀን ከቤት አልወጣውም ነበር። ይነጋል፣ ቁጭ ትላለ ቤት ውስጥ ሆነች፣ ትንሽ ቤት ነገር ነች ምናምን። አይምሮዬ ውስጥ ያለው 911 እና ሪያሊቲው 911 አንድ አይደለም። ኮርስ እንግሊዝኛ ማወቅ በጣም ኢምፖርታንት ነው አውቃለሁም። የፍቺ ወረቀቴን ጨርሻለሁ። በዚህ አጋጣሚ ዘግቻለሁ። በሩ ግን ከፍት ነው ለሌላ ሰው። ወላሂ ሀብታም የሚተኛ የለም። አውራ ጣቴ የሚሆን ምግብ እበላለሁ እኔ። እንዴ ፕሬዚዳንት እሆናለሁ ብዬ እኔ ብዙ ጊዜ ሳወራ አንዳንዱ ዛሬ የሆንኩ ይመስለውና ይናደዳል እንጂ በነገራችን ላይ ሽቶ ሰው ላይ ነፍቼ አላውቅም። ራሴ ላይ ነው የምነፋው። ታለምን ያነደደዋል ይሄን ሰው። ከጫልቱ በኋላ ግን መንሱር በጣም ብዙ ነገር ተቀይሯል። እኔ የምወደው እውነቱን ለመናገር በቃ ሴት የሆነች ሴት አለች አይደለ? ሴት በቀን በትንሹ ከ5 እስከ 10 የትዳር ጥያቄ ይቀርብልኛል። ሚስት መሆን እችላለሁ እኔ። ይሄ ለኔ ትልቅ ኮንፊደንስ ነው። በቃ ጫልቱ ተመሳርጋታል። መንሱሬ ታዋቂ ኮናለች። ከኔ በላይ ፎሎወርስ ካላት የኔን ዘጋውና የሷን እጠቀማለሁ። ፈረንጅ ምን ይላል? ያው አንድ ወር አሜሪካ ቁጭ ብዬ የለ ቱ ኮንፊደንሻል ይላል። ጤና ይስጥልኝ እንደምን አላችሁ የተከበራችሁ የዴቭ ካስት ተከታታዩ። ዛሬ አንድ ስፔሻል እንግዳ ነው ይዤላችሁ የቀረብኩት። ከኔ ጋር እንኳን በዛ ላለ ጊዜ እንተዋወቃለን። መንሱሬ ዌልካም ብያለሁ። እንዴት ነው ዴቮ? ሰላም ነው? ሰላም ነው ወይ? አለን ደህና ነኝ። መንሱሬ ትዝ ይላል መጀመሪያ እኔ እናንተ ስንተዋወቅ እዚህ ብራን ያደር ህንጻ አካባቢ ይመስለኛል። ያን ጊዜ ሆፕፉሊ 30,000 ፎሎወር አካባቢ ነበረ መሰለኝ። 30,000 ፎሎወር በደንብ 2 ዓመት ከምናምን ወደ ዛሬ 2 ዓመት ተኩል አካባቢ ሻይ የጠጣን ሂሳብ አምጡ ብለህ የኔን ከፍለ ከዛም በኋላ ሰላም ብለህ አዎ ልክ ነህ። ትዝ ይልሃል? ሂሳብ ከፍለህልኝ ሂሳብ ተከፍሏል ብለህ መተህ አብረህን ተቀምጠህ እኔ የተዋወቅኳችሁ ገና የተዋወቅከኝ እኔም ያኔ ተፍተፍ የምልበት ጊዜ ነበር። ተፍተፍ የምትልበት በጣም ታዋቂ ነበር። እኔ ታዋቂ ነበርኩ። ዋው ይገርማል። ስንት ነበር አንተ? ከኔ እኮ ይበልጥ ነበር። እኔ 70,000 አንተ 30,000 70,000 ነበር። እና በቲቪ ላይ ቲክቶክ ላይ ሳይ ምንድነው ይሄ ገዘፍ የሚለው ነገር ይሄ እንትን ማለቱና በዛ መጠን ሰላም ብለኝ ሂሳቡን ከፍለ የኔም ብቻ አይደለም አይ ቲንክ የ3 የ4 ሰው ሂሳብ ነበር የከፈልከው። ትክክል። በነገራችን ላይ ደስ ይለኛል። በተለይ ማቀው ሰው ፊት ለፊት ምናምን ካየው ደስ ይለኛል። ሙናን ለመሰለ ከሰው ጋር የሆነ ቦታ ላይ ሰው ቡና እየጠጣበት ከፍልለት ደስ ይለዋል። ብዙ ብር ሆኖ እኮ አይደለም ያ ሰው ያ ነገር ግን ከዛ ሰው ጋር አታችመንት ሞር ያ እኮ ሰበብ ሆኖ ነው። አሁን ያን ቀን በደንብ አወራን። ታስታውሳለህ? በቢሮ የመጣችሁ ከማን ጋር ነበርክ? በረከት ወንድማችን ነበረ። ከበረከት ጋር መተን ቁጭ ብለን አውርተን ምናምን በቃ አታችመንቱን ይፈጥረዋል ያ ነገርና ትክክል። አንዳንድ ጊዜ ኮሙኒኬት ባለማድረግ የተነሳ ብዙ እድሎች ሚስ ማድረግ አለና በዛ ልክ እንደዚህ ሰላም ተባብለን ከዛ በኋላ እስካሁን የቀጠለ ጓደኝነትን ያለ መንሱሬ ትክክል አይደለ? ጥሩ ሰው ስለሆንክም ነው። አሜን። በፎሎ ነው የበለጥኩህ እንጂ በመልካምነት መልካም ሰው ነው። በፎሎ ትዝ ይለኛል ያን ጊዜ እና ቲክቶክ እየመጣበት የነበረ ሰዓት ነውና እኛም ትንሽ ፈመስ ብለን ትዝ ይለኛል። እኔ ራሴ አንተን ደግሞ በጣም አንድ የሆነ ቪዲዮ ታስታውሳለህ? ዱባይ ነው የምበላው ብለህ የሆነ ሽሮ ምናምን እንትን እያልክ ያ ቪዲዮ በጣም ቫይራል ወጥቶ ነበርና ያኔ በቃ በዛ ነው የማውቅህ አንተን። በረከትን እንኳን ብዙም አላውቀውም ነበረ ግን ከዛ በኋላ ነው ከሱ ጋር የተዋወቅኩት። በጣም አሪፍ ጊዜ ነበረ። ባይዘይ በጣም አሪፍ ጊዜ ነበረ። እንግዲህ 2 ዓመት ተኩል ጊዜ ነው። ያን ጊዜ 30,000 ፎሎ ነበር። ዛሬ ከ1 ሚሊዮን በላይ ፎሎ የሶሻል ሚዲያ ተከታዮች 1.8 ግን ያው በውስጥ ስለሆነ 1.9 2 ሚሊዮን በለው 2 ሚሊዮን ፌስቡክ ላይም አለ የተለያዩ ፕላትፎርሞች ላይም አለ እና ይሄ ሁሉ ከዛ አንስቶ እስከዚህ የነበረው ቻሌንጅ አንዳንድ ጊዜ እኔ ራሴ እንደ ኮንተንት ክሬተር ሳስበው ተስፋ የሚያስቆርጡ ሁኔታዎች አሉ። የሚደብር ጊዜ አለ። ሰው የሚናገር ነገር አለ እና አንዱ ሰው ምን አለኝ? የመንሱር ቆዳው በጣም ወፍራም ነው፣ ምንም ነገር ቢባል አይሰማም አለኝ። እውነት ነው ወይስ ለምንድን ነው? እውነት ነው ዴቭ። ምንድነው መሰለህ እኔ ያው ብዙ ሰዎች ለኑሯቸው ወይ ደግሞ ለሚያደርጉት ነገር አንደኛ ነገር እኔ ለማደርገው እያንዳንዱ ነገር ሪስፖንሲብል ወስጄ ነው የምሰራው። ማወራው ከአንደበቴ የሚወጣው ነገር ተጠያቂ ነኝ ነው የሚያደርገው እንጂ ሌላ ሰው አይደለም። ተጠያቂም ደግሞ እንደሚያደርገኝም እያወቅኩ ነው የማወራው፣ መጥፎ ነገር ስለማላወራ ማለት ነው። ሁለተኛው ምንድነው ያው አላማ ሲኖርህ ኮንሰንትሬት ነው የምታደርገው። እኔ አሁን
90% ኮሜንት አነባለሁ 90% በዛ ሰዓት አሁን እኔ እናንተ በተዋወቅንበት ጊዜ 90% የነበረው ኮሜንት ስድብ ነው እኔ ያው አንተ ኖርማል ነገር ነበር ያኔ ታስተላልፍ የነበረው እኔ በሄሊኮፕተር ሄድ ነበር በጣም ብዙ ምግብ ደድሬ በላ ነበር ብር ስለሰው ሰጣለው ሽቶ ቀባለው ትንሽ ሌክቸሪ ነገር ነው ማሳየው ያን ማደርገው ዝሮ ወጣቱን ፎሎ እንዲያደርገኝና ሞር እውቅና እንዲጨምር ለማድረግ ነውና ሰው ሲሰድበኝ እኔ አንደኛ በጣም ዊርድ የሆነ አሁን ይሄ ከዘርጋ የተገናኘ እናትን ምናምን የሚለውን ነገር ማንነቱን ገብቻ አያለው ሳየው በጣም ፎሎ ትንሽ ይሆናል ወይ ደግሞ እሱ ራሱ ምንም አላማ ያለው ሰው አይደለም ቪዲዮዎቹ የሉም ፌክ አካውንት ነው በራሱ ስም አይደለም ዩዘር ነው ምናምንና ዩዘር አንዱ ለሶስት ነው ዩዘር በጣም በቃ ስለዚህ እነዚህ ሰዎች አሁን ቢሰድቡ ለኔ ሰው ናቸው ብዬ አላስብም የሰው ልጅ በራሱ ፕሮፋይል በራሱ ስም የራሱን ቪዲዮ ፖስት አድርጎ ነገ ለትውልድ ማድረሰው ነገር ይኖርኛል እኔም ደግሞ ከዚህ ይተቀማሉ ብሎ ነው መቼም ሶሻል ሚዲያ ላይ የሚገባውና በፌክ አካውንት የሚመጣ ሰው ለኔ ምንም ትርጉም አይሰጠኝም የሱ ስድብ ትክክል ግን ትክክለኛ ቪዲዮ የሚፖስትና የራሱን እንትን ካለው ሜሴጅ አድርጌለት ምንድነው ብዬ ጠይቀዋለሁ ምናልባት ያ ሰው ለኔ መጥፎ አመለካከት ይኖረዋል ምናልባት ያ ሰው ለኔ የተሳሳተ አመለካከት ይኖረዋል ብዬ ስለማስብ ከመለሰልኝ ደውዬ አናግረዋለሁ በእውነት አድርጌያለሁ በጣም ከብዙ ሰው ጋር በአካልም አግኝቼ እስቲ ይሄንን አጋጣሚዎች ንገረኝ በደንብ በጣም ብዙ ነው አሁን እንደገጠመኝ ብዬ ላውራ አልችልም በጣም ብዙ ስለሆነ ማለት ነው ሜሴጅ አድርጌለት ስልኬን ልኬለት ደውሎልኝ አግኝቶኝ ያናገሩኝ በጣም ቁጥር ስፍር የሌላቸው ሰዎች አሉ ለትንሽ ደቂቃ ከኔ ጋር እንዲውሉ አድርግና ማንነቴን ሲያዩ ደግሞ ከዛ በኋላ ያንተ ወታደር ነው የሚሆኑ እነሱ ሰዎች ዛሬ ላይ እኮ ወደ 1.9 ወደ 2 ሚሊዮን ፎሎወርስ መንሱር ፖስት ሲያደርግ መጥፎ ነገር የሚሳደብ ሰው በጣም ብዙ ሰዎች ደግሞ ከስር እሱን የሚሰድቡ ሰዎች ፈጥረው ይሄ ማለት ምንድነው የሆነ አሁን እኔ ትዝ ይለኛል አንድ ጓደኛዬ ጅማ ዶሎሎ ሆቴል የሚባል ታቅ እንደሆነ አውቃለሁ የሱ ሆቴል ባለቤት ቲክቶክ አይወድም ከዛ ከኔ ጋር ሲሆን ስለሆነ ጓደኛ ስለሆነ ጀመረ የሆነ ሰው መጥፎ ስድብ ሰደበው ጉግል አድርጎ ያን ሰው ለማግኘት ሞክሮ ብዙ ጥረት አደረገ ከዛ ቪዲዮንም ዲሌት አድርጎ ጠፋ አሁን ነው ትንሽ ለሆቴሉ ሲል ራሱ ወደዚህ የመጣውና ሌላ የፈለኩት ምንድነው ብዙ ሰዎች በሚኮምቱት ኮሜንት ከሶሻል ሚዲያ ይጠፋሉ ለኔ ግን ያ ኮሜንት ቦታ ስለማልሰጠው የቆዳ የተለየ ቆዳ ካንተ የተለየ ነገር ኖሮኝ ሳይሆን ግን አንደኛ እኔ አላማ አለኝ አላማዬ ምንድነው መልካም ነገር እየሰራው እስከሆንኩ ድረስ የኔን መልካም ስራ አንደርስታንድ አድርጉኝ ያ ሰው የኔ ወዳጅ ይሆናል ብዬ ስለማስብ ብዙዎቹን በዚህ መልኩ እኮ ሰሚሲቭ እንዲሆኑ አድርጋል ለምሳሌ እኔ ከድሮ ጀምሮ እንግዲህ ሶሻል ሚዲያ ላይ ያለሁት አየዋለሁ በደንብ ምን ዋትስ ጎይንግ ኦን ትሬንዱ ምንድነው የሚለውን አየዋለሁና ሄተሮች በጣም ብዙ ነበሩ ከመጀመሪያው አንስቶ በተለይ አንተ ደግሞ የጀመርክበት ጊዜ ትዝ ካለ ሰዎችን በቪዲዮ ገንዘብም ተሰጣቸው ማማ ምን ልስጦት እንደዚህ ብር ይሄው ይያልክ አንዴ እንደውም አንድ በእድሜ ገፋ ያሉ ሴትዮ የተወሰነ ነገር አድርገህላቸው ቪዲዮ ቀርጻቸው ስንት እርዳታ ደግሞ ጎርፎላቸዋል ለምን ያሳያል በካሜራ ለምን ይቀረጻል አይነት ሰዎች ሄተር ነበሩ አሁን ሳይ ፖዚቲቭ ነውና ይሄ ሰውዬ በቃ ምንም ቢባል የማይሰማ አይነት ነው ይላል አንዳንዱና እውነትም የሶሻል ሚዲያ ዘመቻዎች ነበሩት እዚህ ይለኛል ትልቅ የሚባሉ ሰዎች ሳይቀሩ እንትን ሲሉ ነበረ ምንም አይመስልም መንሱር እንደ ሰው ምንም አይመስልም ነው ወይስ ምን አይወነ ነው ለምሳሌ እኔ እኮ ሶሻል ሚዲያ ኢንፍሉዌንሰር ነኝና አንዲት የሆነች ኢሬጉላሪቲ አይቶ የሆነ ነገር የሚናገረኝ ለሁለት ለሶስት ሰዓት የሚያሳስበኝ ነገር አለ አንዳንዴ ሰው ነኛ ፊዚካሊ ይመጡብሃል አንዳንዴ መቀየር ማትችለው ነገር ይነኩብሃል የሆነ ነገር ይሉሃል እኔም እንደ ኖርማል ሰው ሳይሆን እንደ አንድ ኢንፍሉዌንሰርም አንዳንድ ኮሜንቶች ሰባሪ ናቸው ያው ማለፍ ቢገባንም ያንተ ግን ምንድነው ለምንድነው የኔ ዴቮ ምንም ተፈጥሮ አይደለም አሁን ለምሳሌ ባነሳው የመጀመሪያ አንድ እናት ዝናብ ነበረ መኪና ያሳጠብኩኝ እኔ መኪና ውስጥ ተጠልያለሁ መኪና ነው ማሳጠበው አሳጥቤ ለወጣ ስል ስለምናለች እማማ ለምንድነው የሚለምኑት ልጅ የለውት ምናምን ቢጠይቋት ልጅ የለኝም እንደዚህ የቤት ክራይ ዘለምኛ አላቀም የቤት ክራይ 800 ብር ነው የምከፍለውና የቤት ክራይ አጥቼ ነው የመጣሁት ባክን እርዳኝ አለችኝ ስልክ አለው ታልካችሁ ስልክ አለኝ አሉ ስልካቸውን ነገሩኝ 800 ብር ነው የሚከፍሉት ያን 800 ብር ሰጣዋቸው በቃ ለአንድ ወር ቢያንስ ወደ ቤት አጋጣሚ እሁድ ስለነበረ ብርም እጄ ላይ ስላልነበረ ስልካቸውን አስቀመጥኩላቸው ኩዌት ኳታር አይ ዶንት ሪሜምበር የዛ አገር ልጆች በግሩፕ ሆነው
ደውለውላት ለዚህች እናት እዚህ ያለ ሰው ጋር ገንዘብ ልከው የቆርቆሮ ቤት ሰርቶላቸው ይኸው ከልመና ወጥቶ እየኖሩ ነው። በነገራችን ላይ የመጀመሪያው በኢትዮጵያ ታሪክ በቲክቶክ ታሪክ ቪዲዮ ገንዘብ እያሳየ የሰጠ መንሱር ጀማል ነው። ግን ሰው አያወራውም ይሄንን። ለምን? አሁን የተፈጠሩ ብዙ ወጣቶች አሉ፣ ብዙ ልጆች አሉ። ያው እንደሚታወቀው ከሰው ተቀብሎ ነው የሚሰጡት። እኔ ራሴን ነው የምሰጠው። ከሰው ተቀብሎ ነው የሚሰጡት። ኮሚሽንም ይቆረጣል ነገር መሰለኝ። አዎ ሊኖር ይችላል። እሱን አላውቅም፣ ግን ይመታል መስሎኝ። እሱን አላውቅም፣ ግን ምንድነው እውነት ነው ደግሞ ልልህ ይችላለሁ። እሱ ለምን መሰለህ ብዙ ሰዎች ከወዛቸው ጨምሮ ከልብሳቸው ጨምሮ ከኑሯቸው ጨምሮ መጀመሪያ ማሰባሰብ ሲጀምሩና ከ3 ከ4 ወር በኋላ ሲለወጡ ደግሞ ታያቸዋለህ። ትክክል። ኮሚሽን አለ አላቅም፣ አንተ ብለሃል። እኔ የሚመታ ይመስለኛል። አላቅም፣ መታ ይደረጋል። ወዛቸው ግን ጨምሯል። ወዛቸው ጨምሯል እንዴ! በደንብ ወዛቸው ጨምሯል። ያብረቀርቃል። ስለዚህ በኢትዮጵያ እስቲ የመጀመሪያው በኢትዮጵያ ታሪክ በቲክቶክ ፊት እያሳዩ ብር እያሳዩ መስጠት የጀመርኩት እኔ ነኝ። ሶሻል ሚዲያ ላይ ፖስት ያደረኩት እኔ ነኝ። ከኔ በኋላ አለው ሁሉም ሰው ለሰዎች ቪዲዮ ይሄ የኤንጂኦ የምናምን እያልኩ አይደለም። በቲክቶክ ታሪክ በሶሻል ሚዲያ ታሪክ ነው እያልኩ ያለሁት እና ይሄ በሶሻል ሚዲያ በቲክቶክ ታሪክ ሰው የሆነ ነገር እያሳየ መስጠት እየቆጠርክ መስጠት ሰው እንደ ውርደት እንደ እንትን ነገር ይቆጥራል። በነገራችን ላይ እኔ የእስልምና እምነት ተከታይ ነኝ። የማደርገው ነገር የምኖረው ኑሮ በሸሪዓ ነው። የኔ ሸሪዓ ሰዎችን ስትረዳ በሁለት ነገር ትችላለህ ይላል። አንደኛው እያሳየ መስጠት ትችላለህ ይላል። ሁለተኛው ደብቀ መስጠት ትችላለህ ይላል። ሸሪዓ ህግ ውስጥ ያለ ነገር ነው። ይሄ ማንንም ሼክ መጠየቅ ትችላለህ። ኦኬ እያሳየ ስትሰጥ ግን ለሌሎች መማሪያ እንዲሆን ከሆነ ነው። ለክብርያ የሚባል ነገር ለጉራ ለምናምን ከሆነ አይሆንም። የኔ ግን ከጉራ ጋር ሳይሆን ይሄው ዛሬ የፈጠርኳቸውን ወጣቶች ፈጥሬበታለሁ። ዘን እያሳየው መስጠትን ሸሪዓው ስለማይከለክለኝ አድርጌው የመጀመሪያውም ሰው ሁኛለሁ ማለት ነው። እና ይሄንንም ሳደርግ ሰው ይሰድብሃል። 1 ብር ሰጥቶ የማያውቅ ሰው 1,000 ሰጥቼ ፖስት አረጋለሁ፣ 100,000 ሰጥቼ ፖስት አረጋለሁ፣ ሚሊዮንም ሰጥቼ ፖስት አድርጌያለሁ። ቪዲዮ ውስጥ ገብታችሁ ማየት ትችላላችሁ። እንደዚህ አይነት ነገር ያው ብዙ ጊዜ ሰዎች ከሆነ ነገር ጋር ስለሚያገናኙ አሁን በጣም ብዙ ቦታዎች ላይ ሽልማቶች አሉ፣ ስጦታዎች አሉ፣ ቴንኪዩ የሚባሉ ሰዎች አሉ። ተጣልቼ አላውቅም። የመጀመሪያው ሰው ግን መንሱር ነው። ለምንድን ነው ዛሬ ምን እየሰጠው ነው? ዛሬም እየፖስተትኩ ነው። ከሆነ ነገር ጋር ስለሚያገናኙ ዞሮ እኔ ያ ለምን ሆነ እያልኩህ አይደለም። ግን ባነሳኸው ነገር ይህንንም ነገር ደግሞ ሳደርግ ስድብ ነበረው፣ ወቀሳ ነበረው። ዛሬ ግን ብዙ ሰዎች ተጠቅመውበታል። በቲክቶክ እኮ በሚሊዮን የሚቆጠር ብር ተሰብስቦ ኩላሊቶች የታመሙ ኩላሊት ድኗል። የፈረሰበት ቤት ተሰርቶለታል። ንግድ የፈለገን ሰው እውነተኛ ትሬድ ማድረግ ከቻለ ለዛ ሰው ገንዘብ ተዋጥቶለታል። የሆነ ነገር ውስጥ መግባት ፈልጋለሁ በጣም የብዙ ሰው ህይወት ተቀይሮበታል። ጓደኞቻችሁ በአንተም ጓደኛ እኔ መማቃቸው ቲክቶክ ላይ ያሉ አይደለም እንደዛ መኪና መንዳት ይቅርና ጓደኞቻችን ይኖራቸዋል ብሎ የማያስቡ ልጆች ዛሬ መኪና እየገዙ ነው። በጌም ገንዘብ ይገኛል፣ በብዙ መልኩ ገንዘብ ይገኛልና ያው የኔ ቆዳ ጠንከር ሳይሆን አላማ ስላለኝ መልካም ነገር ምሰራ እኔ ከባህሌ ውጪ መስራት አልፈልግም። የኢትዮጵያዊነት ባህል የሚነካ ነገር አልሰራም። ሸሪዓ የሚከለክልኝን ነገር አልሰራም። እነዚህን ነገሮች መንግስት የሚከለክልኝን ነገር አልሰራም። እነዚህን ሶስቱን የማይነካ ከሆነ ፖስት አደርጋለሁ። ግለሰቦች ግን አይወዱትም። ለምን? የሆነ ሰው ከጉራ ጋር ያገናኘዋል፣ የሆነ ሰው ከሃይማኖት ጋር ያገናኘዋል፣ የሆነ ሰው ከብሔር ጋር ያገናኘዋል። ከነዚህ ጋር ስትሰበስበው እያንዳንዱ ለምን አልደገፈኝም ማለት አትችልም። ግን ወደፊትም ቆዳዬ ጠንካራ ነው፣ አሁንም ጠንካራ ነው። ስድብ አንፈራም። ስራችንን ነው የምንሰራው። ይሄን ለምን መሰል ያልኩ መንሱሬ የመንሱር ቆዳ ወፍራም ነው ሲባል ምንም ብዙ ነገር ይከሰታል። አንዴ የበስተኋላ ታሪክን ያወጡታል፣ አንዴ ደግሞ የሆነ ቦታ ያጋጠመን ነገር ይወጣል። ያ ብቻ ከሶሻል ሚዲያ ፈርተህ እንድትወጣ ያደርጋል። ብዙ ወጣቶች ታለንት እያላቸው መስራት እየቻሉ በሰው ስድብ ተሰብረው ያቆማሉ። በአንዴ እንዴ ምን አሰደበ የሚሉ ለእነዚህ ሰዎች ምን ትመክራለህ ከሚለው አንጻር ነው። እውነቱን ለመናገር ጤነኛ የሆነ ሰው፣ ህልም ያለ ሰው፣ ፖዚቲቭ ኤነርጂ ያለው ሰው የሆነን መልካም ንግግር ለምሳሌ እኔ ወንድም እህቶቼ ስኬት ከፈለጋችሁ እናት አባታችሁን አክብሩ፣ ሃይማኖታችሁ ላይ ትኩረት አድርጉ። ኦርቶዶክስ ከሆንክ ቤተ ክርስቲያን ሂድ፣ ሙስሊም ከሆንክ ሰላትን ስገድ። ይሄን የሚሰማ ጆሮ ከተሳደበ ጤነኛ አይደለም ማለት ነው ይሄ ሰው።
ፖዚቲቭ ኢነርጂ እየተናገርክ መልካም ንግግር እየተናገርክ ኔጌቲቭ ኮሜንት የሚጽፍ ሰው ግን ምን ይሆናል መሰለ ጤነኛ ስላልሆነ ከጤነኛ ካልሆነ ሰው ጋር ደግሞ መነጋገር መግባባት ስለማትችል ለምን ታነበዋለህ? ለምንስ ታየዋለህ? ካየኸው ግን ቦታ ለመስጠት ነው። እንዳልከው ብዙ ታለንት ያላቸው ብዙ ሰው መርዳት የሚችሉ ብዙ ነገር ንግግር የሚያውቁ የሰውን አእምሮ መቀየር የሚችሉ በስድብ ከቲክቶክ ጠፍቷል። ስለዚህ ኔጌቲቭ ኢነርጂዎች በጣም ደግሞ ቁጥራቸው እየበዛ ነው። አሁን ደግሞ በጣም ከየት እንደሚፈለፈሉም ባላቅም አም ሶሪ ቱ ሴይ ዛት ይሄ ወርድ ሊደብር ይችላል። መፈልፈል የሚባለው ነገር ጤነኛ የሆነ ሰው ከጤነኛ አመለካከት ያለው ኢትዮጵያዊ የሆነ በባህል ያደገ ሰው እናት ያለው ሰው እናትን አይሰድብም። ኮሜንት ላይ እኮ ምንም መጥፎ ነገር እኮ ሰርታ አይደለም እናት ምናምን ብሎ እናት እንዲቱ ምናምን ይልሃል። ያን ሰው ስታዩ ምን አይነት አመለካከት አለው ብለህ ታስባለህና ታለንት ያላችሁ እውቀቱ ያላችሁ ሰዎች ለትውልድ ብዙ ነገር መስራት ስለሚቻል በሶሻል ሚዲያ አንድ የሆነ ሰው አንድ ቲቪ ላይ ሲያወራ ገጸ በረከት ነው ብሎ ያወራል ሶሻል ሚዲያን። ስለዚህ ለኔም ገጸ በረከት ነው የተሰጠን ገጸ በረከት ደግሞ ለመልካም ተጠቀምበት ስለሚገባ ስድቦችን አትፍሩ። ስድብ እንዲያውም ጥሩ ያደርጋል። እንዲያውም የተሻለ ፖዚቲቭ ኢነርጂ እንዲኖር ያደርጋል እንጂ ከሶሻል ሚዲያ በጣም ብዙ ሰዎች ወጥተዋል። እኔ መማቃቸው ግን ያንተታችሁ ስራችሁ ላይ ብቻ ጠንክሩላለሁ። ከኔ በላይ የተሰደበ ሰው የለም ነው በሶሻል ሚዲያ ፍጹም። ንገረኝ እስቲ ምንም እኮ በቃ በኢትዮጵያ ታሪክ መንሱሬ መጀመሪያ ሲጀምር አካባቢ በስማም እኔ እንደውም 1 ሚሊዮን ከዛ በኋላ እነዛን ሰዎች ደጋፊ ማድረግ በራሱ አሁን ደጋፊ ሆነዋል በብዛት። ለምን መሰለህ መጀመሪያ የሚያይብህ ነገር ከጉራ ጋር ነው የሚያገናኝ። መጀመሪያ የሚያብህ ነገር ከሆነ ጥላቻ ጋር ነው የሚወስድብህ። ግን እኔ እስካሁን ድረስ ይኸው 2 ዓመት ከምናምን ሲያይኝ መልካም ነገር ነው የምናገረው። ፖዚቲቭ ምንድነው ለምንድን ነው ይሄን ሰው የምጠላው? ምክንያት ያጣባሃል ማለት ነው። ገብቶሃል? ሰው ስትረዳ ያያል፣ መልካም ነገር ስታወራ ያያል። ለምንድን ነው የምጠላው? ምን አድርጎኝ ነው? ወደ ጤነኝነት ይመለሳል ማለት ነው ያ ሰው ራሱ። ከዛ ወዳጅ ይሆናል። ኔጌቲቭ ኮሜንት ሲኖር እሱ ሪስፖንድ ያደርግልሃል ማለት ነው። መንሱሬ በጣም ይቅርታ እኔ እንደዚህ መስለኝ ነበር ብሎ ይቅርታ የጠየቀ ሰው ወይ ደግሞ በጣም ታስጠላኝ ነበር አሁን ግን 1000 ታስጠላኝ ነበር የሚልማ በጣም ብዙ ለለ። ከትላንት ወደ ሊፍት ውስጥ ስገባ መንሱር አልወድህም አለኝ። ግን አንዳንድ ቪዲዮዎችን ደግሞ ሳየው አለኝ እንዴት አድርጌ ልጥላህ አለኝ። ብዙ ብሎ እጄን ጨበጠኝ፣ ከኔ ጋር ፎቶ ተነሳ። እውነቴን ነው የምነግርህ። እስከ ዛሬ ድረስ ላይቭ እንደዚህ በአካል አግኝቼው የሰደበኝ ሰው የለም። አንድ ቀን ግን ትዝ ይለኛል የሆነ ምግብ ቤት ስገባ ፊት ለፊት የሚያማምሩ ልጆች ናቸው። እንዴት እንደሚያማምሩ ደግሞ ብታይ ሴቶች። ከዛ ምን አሉኝ? አየሽ ይሄን ጉረኛ ይባባላሉ። እዛ ጆሮ ላይ ጠቃለ ጉረኛ የምትለዋ ነገር እጄን ታጥቤ ተመልሼ ጉረኛ አይደለሁም ለምን አልችኝ ልላት ፈለግኩና ምን ማለት ትደነግጣለች ብዬ ከበደኝ ማለት ነው። በቃ በህይወቴ ያጋጠመኝ ስድብ ሊሆን አይችልም። ኖርማል ነው። እኔ ጉረኛ ነኝ ለነገሩ። እንዴት ፖዚቲቭሊ በመልካምነት ጉረኛ ነኝ። የኔ ጉረኝነት ምን አለ መሰለህ? ጉረኛ ለመባል የሆነ ነገር ማድረግ መቻል አለብህ። ጉረኛ ለመባል ብርሃን ሰዓት ያስፈልጋል። ጉረኛ ለመባል ጥሩ ልብስ ያስፈልጋል። ጉረኛ ለመባል መልካም መሆን መቻል አለብህ። ጉረኛ ለመባል እዚህ ደረጃ ካልደረስክ ማንም ሰው ጉረኛ አይልህም። ጉረኝነትም ጎልቶ አይታይም ማለት ነው። ስለዚህ እናንተ መልካም ነገር ስሩና ጥሩ ልብስ ልበሱና ጥሩ ስራ ስሩና ጉረኛ ተባሉ ነው። ስለዚህ በፖዚቲቭ ስታዩ ጉረኝነት ስቲል ጥሩ አይደለም፣ መጥፎ አይደለም። ጉረኛ ማለት ምን ለኔ ጉረኛ የሚባሉ ሰዎች የሱን ሃይማኖት ብቻ አንግሶ ማውራት የሚፈልግ ያንተን የሚያንቋሽሽ፣ የሱን ብሔር ብቻ ከፍ አድርጎ ያንተን ብሔር የሚያንቋሽሽ፣ አንተ የምትወደውን ግለሰብ እየሰደበ ያንተን ክብር ለሱ እንዲከበር የሚፈልግ ሰው እንደዚህ አይነት ሰዎች ለኔ ጉረኛ ናቸው። ፖዚቲቭ ኤነርጂ ያለው ሰው ጉረኝነት ስለሌለው ከዛ በኋላ ያው ከዛ ዝም ብዬ ወጣሁኝ ማለት ነውና አጋጥሞኝ አያውቅም እንደዚህ አይነት ነገር። ግን ብዙ ሰዎች አሁንም ደግሞ ተው በቃ አንብልበብል ማልጠብቃቸው ሰዎች ፖዚቲቭ ነገር ነው በአካል ሲያዩኝ በጣም ከባለስልጣን ጀምረህ ከትላልቅ ቢዝነስማን ጀምረህ ከብዙ እንትን ጀምሮ ጥሩ አመለካከት ነው ያላቸው። ስሩ ታይም ሰዎች እየተቀየሩ ይሄዳሉ። መንሱሬ በተለይ አሁን እናንተ በደንብ ስለምንተዋወቅ ከልጅነት ጀምሮ ያለውን ታሪክ አውቀዋለሁ እኔ በምን ያክል ነገር ውስጥ አልፈህ እዚህ ደረጃ እንደደረስክና ምናልባት አስተማሪ ሆኖ ሳይሆን በጣም አስተማሪ ታሪክ ነው። ምክንያቱም አንተ የበስተዋለ ታሪክን ከመናገር ተቆጥበህም አታውቅም። የነበርክበትንም በደንብ ነው የምታወራውና ከልጅነት ታሪክ የተወሰነ ነገር ብትነግረን ደስ ይለኛል። የልጅነት ታሪክ ያው እንዴት ነበር? የልጅነት አስተዳደጉ እንዴት ነበረ? ከዛ በኋላ የነበረው ሲቹዌሽን እንዴት ነበረ? ምን ተፈጠረ?
ማትረሳቸው ነገሮች ከገጠር አካባቢ እንደመጣ ብዙ ጊዜ ነግረኛል። ገጠር ስል ወይ ከተማ ገጠራዊ ከተማ ገጠር እና ከዛ ወጥቶ እዚህ ደረጃ እስከ መድረስ ያለው ስትራግሉ ሪል ነው እና ከልጅነት ጀምሮ የነበረው አስተዳደግ፣ የሰፈር ሁኔታ፣ የመንደር ሰዎች እንዴት እንዳደግ እንዴት እንደነበረ ምናምን እስቲ በደንብ እንግዲህ ምንድነው ዴቭ እንደማንኛውም በጣም በብዙ ፐርሰንት እንደሚበልጥ የኢትዮጵያዊ ተወላጅ ሲባል የከተማ ልጅ የምትላቸው በጣም ትንሽ ናቸው። በጣም በፐርሰንት ብታስቀምጥ 20% ይበልጣል ብለህ ነው? እኔ አይመስለኝም። ከ20% ራሱ የሚበልጥ አይመስለኝም የከተማ ልጅ እና 80 ምናምን ፐርሰንቱ የገጠር ልጅ ነው። ከገጠር መጥቶ ነው ተምሮ ራሱን ቀይሮ ቤተሰቡን አሻሽሎ ምናምን የሚልና ያው የገጠር ልጅ ምናምን የሚለውን ነገር በጣም ፕራውድ መሆንበትና ደስ እያለኝ የማወራው ነገር ነው ልልህ ፈልጌ ነው። የኢትዮጵያም እንትን ስታይ የኖሮ እኛ የምንኖረው ከገጠር ተሰርቶ በሚመጣው ገበሬው የገጠሩ ሰውዬ በሚሰራው ስራ ነው እየበላን እየጠጣን ከተማችንንም እያሳደግን ያለ ነውና ትክክል የገጠር ልጅ ነኝ፣ ምንም ጥያቄ የለውም። የኔ ገጠር ልጅ ሁኜ ኢሉባቦር መቱ የምትባል ከተማ ነው የተወለድኩት። በቾ የሚባል ደግሞ ገጠር ከተማ አለ። እዛ ገጠር ተወልጄ ሳደግ የልጅነት የመጀመሪያ ደረጃ ትምህርትን የተማርኩት እዛው በቾ ነው። በቾ ተማርኩኝ። ከበቾ ኦልሞስት ወደ 2 ኪሎ ሜትር ያው ከተማ ትንሽ ወጣ ብሎ ነው ትምህርት ቤቱም ያለው። ያው በእግር ትሄዳለህ። በጠዋት እናቴ ጮርናቄ ትጠብሳለች። ጮርናቄ ታውቃለህ መቼም አይደል? ጮርናቄ ትጠብሳለች። እኔ በዛ ሰዓት ራሱ በጣም ቤተሰቦቼን አግዛለሁ። ወንድም እህት የለኝም፣ እኔ ብቻ ነኝ። ኦፍ ኮርስ ቤት ውስጥ የሚሰሩ እናቴን የሚያግዙ ቤተሰብ የሌላቸው እናት አባት የሌላቸው ከ4-5 በላይ ልጆች ወንድሜ እህቴ ሆኖ አሁን እያደጉ ነው እና እነሱ ያግዟታል። እና ከድሮም አገር ቤትም እያለው በኔ ኤጅ ያለ ሰው ቤተሰብ የሌለ ሰው ታሳድግ ነበር እናቴ። ያው እንደ ወንድም እንግዲህ ጮርናቄ ጥብስ ነበር እናቴ ያልከኝ? ትጠብስ ነበር እናቴና እኮ በጮርናቄ የጠበሱ በዛ ኑሮ ውስጥ ሌሎች ሰዎችን ደግሞ እንደገና ረዳት የሌላቸው ሰዎች ማድረግ እሱን ነው የምልህ። ምን ልልህ ፈልጌ ነው ይሄ የገጠር ህይወት እንደዚህ እንደ ከተማው ነገር አይደለም። ሰው በጣም ይሄ ተዋዶ የአካባቢን ሰው ቡና ጠርቶ ቁርስ ብዙ ጊዜ ቡና ነው የሚጠጣውና ቡና ሲጠጡ ግን ትልቅ አምባሻ ተጋግሮ አሁን ጮርናቄውም እየቀረበላቸው ምናምን ነው ሰው የሚያድገውና እናቴና ጮርናቄ በጣም ተጠብስ ነበር። ብዙ ጮርናቄ ነው የሚሰራው። ጠዋት 11 ሰዓት ተኩል ምናምን ነው የምትነሳው። እኔም እነሳለሁ፣ እሳት አነድላታለሁ። 2 ሰዓት ሻርፕ 2 ሰዓት ወይ 1 ተኩል ከቤት መውጣት አለብኝ እኔም። እሷም የምትሰራው ጮርናቄ ለማን ነው? ከዛች ከበቾ ደግሞ ቅርብ ከተማዎች አሉ። መተው ሻይና አንድ ጮርናቄ በልተው ወደ ትምህርት ቤት የሚሄዱ ልጆች አሉ። ለነሱ ነው የምትሰራው። በነፃ ሳይሆን ያው ሽያጭ ማለት ቢዝነስ። በሳንቲም ነው መቼ የሚቆጠረው? በዛ ሰዓት መቼ ሳንቲም ምናምን ነው። 50 ሳንቲም አልኩ እንደ እድሜን ደግሞ እንዳትቆጥረው አንተ ሰው። 50 ሳንቲም ድሮ የ50 ሳንቲም ጮርናቄ አይ ቲንክ 1 ብር 50 ሳንቲም 50 ሳንቲም 1 ብር አስልቼዋለሁ። እድሜን አስልቼዋለሁ። ያንን ጮርናቄ ትሰራለች። አሁንም ተነስቼ አግዛታለሁ። በእግሬ ሄድ ነበረ እስከ 8ኛ ክፍል በቾ ነው የተማርኩት። ከበቾ ደግሞ መቱ 18 ኪሎ ሜትር ነው። ያን 18 ኪሎ ሜትር ሰኞ እሁድ ከሰዓት በእግራችን እንመጣለን። እኔ አሁን መቱ እስከምገባ ድረስ እብን ጫማ እንኳን አልነበረኝም። 17 ዓመት ምናምን ጫማ አልነበረኝም ከልጅነት ጀምሮ በእግር ነበር። በባዶ እግር እንደ ድሃ ቤተሰብ ነው። ጮርናቄ የተሸጠ የአንተን ምግብ አንተ የምትበላውን የምትጠጣውን እኛ ቤት የሚያድጉ ልጆችን ከመርዳት አልፎ ጫማ ገዝቶ ልብስ ገዝቶ ምናምን ብዙ ሌክዠሪ ነገር ሊያኖርህ አይችልም። ለዛ ነው ዛሬ እልህን ነው የተወጣሁበት ያለሁት በጣም ብዙ እና ያው እልህን ነው የተወጣሁበት ያለሁት ማለት ምንድነው ያው ያኔ የነበረውን ችግር ነው። እና ከዛ በኋላ 18 ኪሎ ሜትር ደግሞ እሁድ ከሰዓት 10 ብር ትሰጠኛለችና አባቴ 10 ብር ይሰጠኛል። እሷ ደግሞ ደብቃ 5 ብር ወይ 10 ብር ትሰጠኛለች። በዛች 20 ብር ሳምንቱን ሙሉ ነው እንግዲህ የምትበላው። በሶ ይሰጣሃል፣ ጩኮ ይሰጣሃል፣ ሽሮ ይሰጣሃል። ያን ደግሞ ተሸከመ በእግር 18 ኪሎ ሜትር መቱ ትመጣለህ። መቱ 4-5 ሆነን አንድ ክፍል ቤት ተከራይቶልን ወይ 150 ወይ 200 ብር ነው የሚሆነው ክራዩ። 5 ሰው ስትሆን ወይ በወር 20 ብር ምናምን ነው የሚደርስብህ። ያንን ሼር አድርገን አብረን እነሱም ይሄንን ነው ተመሳሳይ ነገር ይዘው ይመጣሉ። ጠዋት ሁላችንም በሶአችንን እየበጠበጥን በሶ እንጠጣለን፣ ጩኮውን በልተን ትምህርት ቤት እንሄዳለን። ሳምንቱ ሙሉ ትምህርት እንማራለን። አርብ ደግሞ ሲደርስ
የከሰዓት ከሆን ብዙ ጊዜ የከሰዓት ትምህርት ሚስ አረጋለሁ። ለምን ጓደኞቼ በብዛት በእግር ስለሚሄዱ ብቻዬን ላለመሄድ ማለት ነውና ጠዋት ተማሪ ነው በብዛት ፈረቃ አልነበረም ብዙ ጊዜ እኛ በእኛ ኤጅና ትምህርት ቤት እንለቀቃለን። ወዲያው ቤት ገብተን በሷችንን ጠጥተን በእግር ደግሞ 18 ኪሎ ሜትር በቾ እሄዳለሁ። ለምን ቅዳሜ ገበያ ነው። ቅዳሜ ላይ እኔ እናቴ ማገዝ አለብኝ። ቢያንስ ሻይ መሸጥ መቻል አለብኝ። እሷ ጨርናቄ ነው የምትሰራው። ከዛ 2 ዓመት ምናምን ደግሞ እንደሰራው ዳቦ ቤት ከፈተች። ይሄ ዳቦ ቤት ስለ ይሄ በኤሌክትሪክ የሚሰራ ምናምን እንዳይመስል በጣም ትልቅ ጡብ ምናምን ተደርድሮ እዛ ውስጥ ቀኑን ሙሉ እሳት እየነደደ ይውላል። ያ እሳት እየነደደ የሚለውን ደግሞ አባቴ በጣም ዳቦ ቤት ተቀጥሮ ሰርተዋል ከዚህ በፊት እናቴን ከማግባቱ በፊት እና ከተጋቡም በኋላ ነው ያችን ጮርናቄ ቤት እንኳን መክፈት የቻሉት። ከዛ በኋላ ያንን ዳቦ ቤት ቀኑን ሙሉ እሳት የነደደበትን ወደ 11 ሰዓት እሳቱን ከውስጡ ታወጣና በቃ ቤቱ ሙቋል ማለት ነው። ታውቃለህ እንደዚህ አይነት ዳቦ ቤት አሰራር? አንተ ከተማ ልጅ ነህ አንተ ምን ታውቃለህ? ምንም አላውቅም፣ ግን ስገምት አይ ቲንክ እንደ እንጀራ መጋገሪያ ምድጃ ውስጥ ማለት ነው ሆኖ ግን በጣም ትልቅ ግዙፍ የሆነ ነገር ትልቅ ይሆንና እዛ ውስጥ ዳቦ ይደረደራል። በኮባ ተጠቅልሎ በኮባ አይጠቀልልም። ባትራ የሚባል ነገር አለ ብረት። ያ ብረት ላይ ዳቦዎች ቁጭ ይላሉ። ያ እሳት ከወጣ በኋላ ውስጡ ከጸዳ በኋላ ስቲል ጥግ ላይ የሚነዱ እሳቶች አሉ እና እንደዚህ ተጠግተህ ዳቦውን ስታስገባው ፊትን ይለበልበዋል። እናቴ ያን ትሰራ ነበር፣ አባቴም ይሰራ ነበር። እኔም በዛ በልጅነት እድሜ ያን ነገር ነበር የማግዛቸው ማለት ነው። ከዛ ቅዳሜ ያን በሌሊት ተነስተን ዳቦ እንጋግራለን። ገበያ ስለሆነ እሷ ዳቦ ጋግራ ምናምን ጨርሳ ከአባቴ ጋር ሰርተው ሲመጡ እኔ ሻይ ቤቱን አጸዳለሁ። እንዳልኩ እኛ ጋር የሚያድጉ ልጆች እነሱም አሉ። ከነሱ ጋር ሆነን ደግሞ ሻይ በጣም እንሸጣለን። እንግዲህ 700 ብር 1000 ብር 600 ብር ማለት በዛ ዘመን በቀን ሽያጭ በጣም ብዙ ብር ነው የሚሆነውና ከዛ በኋላም በቃ እኔም በደንብ ጫማ መልበስ ጀመርኩ። የሳምንት ወጪም ከ20 ወደ 50 ብር ተፈተፍ ማለት ተጀመረ። በቃ ጥሩ ላይፍ መኖር ተጀመረ። ግን እዛ ሞመንት ላይ ሆነ ፊውቸር ይታይ ነበረ። በጣም ስለ ገጠር ውስጥ ነው ያለው። ኢንተርኔት ቲቪው ላይ የለም እንጂ ኢንተርኔት አይ ነው ቴሌቪዥን የለም፣ ፍሪጅ የለም፣ ምንም አይነት እንግዲህ እልም ያለ ገጠር ውስጥ ነው። ዓለምን የምታውቅበትም ሳይት ብዙ ምንም የለህም። ግን እዛ ሆነ የሚሰማን ስሜት ማወቅ ፈልጋለሁ። እዛ ውስጥ ሆኜ ግን እኔ ምንድነው የማስበው አይደለም ከተማ መጥቼ ይቅርና እዛ በቸው ስንማር 3 ጓደኞች ያሉ እቺ ነገር ሁሌ ነው ማወራት። 3ቱም ጓደኞቼ አንደኛው ቡናና ሻይ መሆን ይፈልጋል። የቡናና ሻይ ግብርና ሰራተኛው ኦኬ፣ እዛው መኖር። አንደኛው ደግሞ መምህር ሆኖ እዛው መኖር። መንሱር ግን ሁሌ የምናገረው አሁን ኮብራ እኛ ሀገር መጣ ማለት በሳምንት አንድ ቀን ኮብራ መኪና ይመጣል። የሜንሽን ፎር ሜንሽን የሚባል እነዚህ የነ ካርል ህንዝ። በዚህ አጋጣሚ ካርል እጅግ በጣም የማደንቀው ትልቅ ኤንጂኦ ያለው ለኢሉ ባቦር ለአምቦ ድረስ ተጨማሪም ደግሞ ለሐረር አካባቢ ትላልቅ ትምህርት ቤቶችን ትላልቅ ሆስፒታሎችን የገነባ በጣም የሚከበር ክብር ልንሰጠው የሚገባ ሰው ነው። ካርል ነው ካርል ህንዝ ምናምን ካርል ነው ግን ትክክለኛ ሰውና የሜንሽን ፎር ሜንሽን እነሱ በሳምንት አንዴ እሁድ ይመጣሉ። ሲመጡ ኮብራ የምናየው የነሱን ነው። ፏፏቴ አለ እኛ ሀገር። እዛ ፏፏቴ አይጭኑንም። አብረን ሩጥን ጫካ ስለሆነ ብዙም ስለማይሄድ መኪናው እየሮጥን ተከትለን አብረናቸው እንሄዳለን። ወይ ስክሪፕቶ ነው የሚሰጡን ወይ 1 ብር ነው የሚሰጡን። እና ህልሜ የነበረው እኔ እንደዚህ አይነት ኮብራ እንደምነዳ። እኛ ሀገር ጫካ ገጠር ስለሆነ መኪና መግባት አይችልም ኮብራ ካልሆነ በስተቀር። ፒስታ ነው መንገዱ ጭቃም ነው። ኮብራ እንደምነዳ ህልም ነበረኝ። አዲስ አበባ እንደምገባ አዲስ አበባን በቃ እንደ አሜሪካ ነው ሰው የሚቆጥረው። አዎ አዲስ አበባ ትልቅ ነገር የከሌ ልጅ አዲስ አበባ ገባ እኮ ይባል ነበር ያለ። የከሌ ልጅ አዲስ አበባ ነው አሜሪካ እንዳለ ቁጠረው። በቃ አሁን ከኢትዮጵያ አሜሪካ ስትሄድ ወይ በጣም የሰለጠነ ሀገር ሄደ ሌክጀሪ ላይፍ እንደምትኖረው ነገር አለ አይደለ? የአሁኑ አሜሪካ እያልኩ አይደለም፣ የድሮ አሜሪካ። ትክክል። እና እዛ እንደምሄድ አይምሮዬ ሁሌም ይነግረኝ ነበር፣ አወራም ነበረ። እንደዚህ ማኒፌስት ሄዳለሁ አዲስ አበባ እኒህንን መኪና ገዛዋለሁ ምናምን ገዛዋለሁ ሳይሆን በኮብራ መጥቼ ቤተሰቦችን እንደማይ። ለምን በቃ ትልቅ ህልም ነው። አሁን በኮብራ እነዚህ በእግሬ ሩጬ ተከትዬ የሄድኩት መኪና ስመለስ ወይ ተንጠልጥለንበት ነው የምንመጣው ወይ ደግሞ 1 ብር ወይ ስክሪፕቶ ካገኘን እነሱ ቀድሞን ይሄዳሉ፣ እኛ ቀስ ብለን እንሄዳለን። ከዛ በኋላ ደግሞ ላንድሮቨር ምናምን ነበረ። ያ ላንድሮቨር የተወሰነ ኪሎ ሜትር በኋላ ወንዝ አለ፣ ጭኖ ነው አይሄዱም።
ሩጬ ሂጄ ወንዝ ላይ መኪናውን አጥቤ ተሳፍሬ ለመምጣት በቃ ስለ መኪና ለማወቅ ጉጉት አልነበረም። መኪናውን አጥቤ አብሬያቸው እንደምንም ጋቢና መኪናውን አጥቤ ማለት መኪናቸውን የነሱ መኪና አጥብላቸዋለሁ። በቸው ከተማ ያለችዋን ላንድ ሮቨር መኪና ማጠብ ይሄ እንደ ላቢያጆ በለው መኪናውን አጥብላቸዋለሁ ረዳት ጋር። ከዛ ጋቢና ገባለው እንዴት እንደሚነዳ አያለው። በዛች አጭር እንትን ውስጥ ሲሄድ ጭኖኝ አይሄዱም። ኢቭን ጭኖኝ እንኳን ቢሄዱ እኮ ያዋጣል። በእግር ውጭ ነው የምሄደው ተከትያቸው ስለ መኪና ማወቅ ስለምፈልግ። ከዛ በኋላ የፈጣሪ ነገር ሆኖ እንግዲህ ትምህርትም አልሆናለኝ። ቀጥታ ቴፒ የሚባል ከተማ ገባው። እዛው የመጀመሪያ ስደት ያደረኩት ከከተማ ሎካል ስደት ከመቱ ወደ ቴፒ ነው የገባሁት። ከቴፒ ደግሞ ቀጥታ አዲስ አበባ ነው የገባሁት። አዲስ አበባ መጥቼ 2 ዓመት ሳይሞላኝ የጅቡቲ ታርጋ ላንድ ክሩዘር ኮብራ ይዤ በቸው ሄድኩ ማለት ነው። ሉክ እዚህ ጋ ነው አሁን በቃ ትልቁ እኔ አቺቭመንት ስኬት ነው ብዬ የማስበው። ልጅ ሁኜ አስብ የነበረውን በኮብራ መቱ መምጣት፣ በኮብራ ቤተሰቦችን ማየት፣ በኮብራ የሆነ ልብስ ይዞ ለቤተሰብ መሄድ እንደ ህልም ቆጥር የነበረውን ነገር ፈጣሪ ያሳካልኝ ማለት ነው። ከኛ ቀድሞ እና አለማየሁ ከተማ ኮንስትራክሽን ታውቀዋለህ። በጣም ሀብታም ነው። በጣም መልካም ሰው ነው። በዚህ አጋጣሚ እሱ ኮንትራክተር ስለሆነ ፒክአፕ መኪኖችን ይዞ ይመጣ ነበር። ህፃን ሁነን እኛ እዛ እና መቼ ነው በቃ እንደ አለማየሁ ከተማ እኔ መኪና እየነዳው ቤተሰቡ ጋር መመጣውል ነበር። የፈጣሪ ነገር ሆነ፣ ተሳካልኝ። መኪናውን እንዴት ነበረ የህዝቡ ሁኔታ? ምን ልል ፈልጌ ነው የመጀመሪያ ኮብራ ይዤ የገባው ቀን በቃ ተው ፈረንጅ ሲመጣኛ ሀገር በቃ ህዝቡ ፈረንጅ እያለ ተከትሎት ይሮጣል አይደለ? እንደዛ ነው የነበረው። ሶሪ አሁን ሰልጥነናል። አሁን ኮብራ አይደንቀንም። ጓደኞች ምን አሉ? ግብርና ላይ እነዚህ 3ቱ ልጆች እነሱ ትምህርታቸውን በስኬት አጠናቀው ፈጣሪ ምስክሬ ነው ዛሬ ትታዘበኛለህ። አንደኛው እንዳለው ቡናና ሻይ ነው ያለው። አንደኛው ደግሞ ትውልድ እየቀረጸ መምህር ሆኗል። እንዳለው በዚህ አጋጣሚ ይሄ ለሚሰማን ሰው ሊያስተምር የሚችለው ምንድነው? ልጅ ሁነን መሆን የምንፈልገውን ነገር ያ ብቻ ሳይሆን ዛሬም ላይ ሆነህ ራሱ ከዚህ ዓመት በኋላ እንዲህ አደርጋለሁ እንዲህ ይሆናሉ ብለህ ጎል ስታስቀምጥ፣ እቅድ ስታስቀምጥ፣ እቅድ ሲኖርህ ፈጣሪ እዛ ነገር ላይ ኢንቮልቭመንቱ ይጨምራል። በሸሪዓ መልካም ነገር መመኘት፣ ትልቅ ነገር ምኞት ማድረግ ስቲል ስለማይከለከል ትውልድም ህልም እንዲኖረው፣ ጎል እንዲኖረው፣ እቅድ እንዲያስቀምጥ ሊማርበት ይችላል። ከዚህ ለማለት ትክክል። በሼራው አንተ ጠቀስከው በመጽሐፍ ቅዱስ ሁላ ጥሩ ነገር ራስ ላይ ማውራት አለበት። ጥሩ ኔጌቲቭ ነገር ራስ ላይ ባወራ ቁጥር ማይሆን ነገር መጥፎ ነገር ራስ ላይ ባወራ ቁጥር ኦልሞስት እንትን እየሆነ ነው የሚለው። እኔ ከኔ አታይም እንዴ ሽሮ እየበላሁ ነው ዱባይ ቁጭ ብዬ በተመታ ስልክ ነበር መቀርጸው። በተመታ የሆነ ሳምንት ድምጼ ሁላ በመከራ እኮ ነው የሚሰማው። ዱባይ ነኝ ያለው ትላለሁ። ግን እኮ ከዓመት ከምናምን በኋላ ዱባይ ሄድክ? ወዲያው ዱባይ ሄድኩኝ። ወዲያው ሾው ላይ ቀረብኩ፣ ሰይፉ ላይ የሆነ ነገር አደረኩ፣ የሆነ ፕሮግራሞች ጀመርኩና ፖዚቲቭ ነገር በጠራን ቁጥር አይከለከል። ለምንድን ነው ፖዚቲቭ ነገር ማናወራው? እሱ ነው አይከለከልም እኮ። አንደኛ አይከለከልም፣ ሁለተኛ ነገር ሰው ለራሱ የሚነግረው ነገርን በጣም ይገርመኛል። ለምን ለራስ የምትነግረውን ነገር ነው የምታደርገው። ሀብታም ነኝ ብለህ ሁሌም ባሰብክ ቁጥር ሀብቱም ይመጣል። ይሄ ዝም ብሎ ሞቲቬሽናል ስፒከር ሀብታም ነኝ ብለህ አስብ አይነት ነገር ሳይሆን ቢያንስ አእምሮህ ላይ በቃ ያ ነገር መሰራት አለበት። የብዙ ሰው 80% ድህነቱን ነው እንትን አትራክት የሚያደርገው እንጂ ሀብቱን አይደለም። ሀብቱን አትራክት እስካላረክ ድረስ ለዛ ጎል እቅድና ራዕይ እስካልሄድክ ድረስ ምንም አይነት ስኬት ሊመጣ አይችልም። አእምሮ ላይ ነው በቃ ትልቁ ነገር። ትክክል። ሁሌ ደሃ ነኝ ብለህ ድህነቴ ተመችቶኛል ብለህ የምትኖር ከሆነ ስቲል በድህነት ነው የምትኖረው። እንዴት ሀብት የሚባለው ነገር እንዴት አንተ ጋር ሊመጣ ይችላል? ድህነት ተመችቶኛል ብለህ ከድህነት ጋር ነው ያለኸው አንተ። ትክክል። መጀመሪያ ሜንታሊቲያችን መጥላት አለበት። ያ የምትጠላው ነገር አጠገብህ ሊመጣ አይችልም። እስካልጠላኸው ድረስ ተመችቶ ከኔ ጋር እየኖረ ነው ብለህ አቅፈው ከኖርክ ደስ እያለው ይኖራል ከአንተ ጋር። ስለ ምን አይነት አመለካከቶች አሉ መሰለ መንሱር የዚህ ሀገር እኔ የማልስማማባቸው። እኔ እንደውም ሳታየር ኮሜዲ ነገር ነበረ የምሰራው መጀመሪያ አካባቢ። ህብረተሰቡ አምኖ የተቀበለውን ይሄ እንደ ትልቅ እንደ ደህና ነገር አምኖ የተቀበለው ይሄ ከስተም ኖርም ሳለ ይሄ በተለምዶ አይነት ነገር ማለት ነው። እና ያንን ነገር ብዙ ኢትዮጵያ ውስጥ መሰበር ያለባቸው ልምዶች አሉ። ለምሳሌ ሀብታም ሰው ምን አይበሉትም እኮ ለምን እንቅልፍ የለውም ይላል እንጂ ወላሂ ሀብታም የሚተኛ የለም። ምናልባት ሀብቱ ጥያቄ ምልክት ሊሆን ይችላል። ለምሳሌ በግፍ ያመጣው ብር ከሆነ፣ በሙስና ያመጣው ብር ከሆነ፣ በህገወጥ ወይ ያመጣው ብር ከሆነ የሆነ ሰዓት መንግስት ይዘኛል ወይ ባለብሩ የሆነ ነገር ያደርገኛል ብለህ እንቅልፍ ላይ ኖሩ ይችላል። ሰርተህ እስካገኘው ድረስ አረ እንደ ሀብታም የሚተኛ የለም። ትቀልዳለህ። እየተኛ ነው አንተ
ቀላል እኔ ማታ ወደ አልጋ ከመሄዴ በፊት ለእንቅልፍ የሚሆነኝን ነገር በልቼ ነው የምተኛው። እንቅልፌን ሊያመጣልኝ ይችላል እንጂ ሀብታም ጨው ነው እንትን ሽሮ ነው የሚበሉት እኮ ስኳር አለባቸው፣ ደም ግፊት ኤቭሪባዲ ደም ግፊትማ ይዘዋል። ሀብታም ስለሆነ ዳስ ነው ላይ ቢኖርበትም እኮ አይ ነገሩ ኦሪጂናል መድኃኒት የተጠቀመ ደግሞ ይኖራል። አዎ ምን ልል ፈልጌ መሰለህ ይሄ ሀብታም እኮ የፈለግከውን አይበላ። ሀብታም እኮ የፈለገውን አይበላ መጽናኛ ነው። ለምን መሰለህ ብዙ ሰው ሀብታም ለመሆን ምክንያት ነው የሚፈጥረው። እንደ ደም ግፊት ገደለው እኮ ይልሃል፣ ስኳር ያዘው እኮ ይልሃል። ላይበላው ይላል። ላይበላው የሚባል ነገር አለ እንዴ? ላይበላው ይሄን ሰርቶ ዛሬን ነው መኖር መቻል አለብህ። በቃ ዛሬን መኖር ከቻልክ፣ ዛሬን መለወጥ ከቻልክ፣ ትውልድ መቀየር ከቻልክ፣ ለሰው መትረፍ፣ ለአንድ ሰው የስራ ዕድል መፍጠር እኮ ቀላል ነገር አይደለም እንዴ? ትክክል። ስለዚህ ሀብታም የፈለገውን ይበላል፣ የፈለገውን ይበላል። ለእንቅልፍ የሚስማማውን የፈለገውን ተው፣ ለእንቅልፍ የሚስማማውን አሁን ማታ ምንድን ነው የምትበላው? መንሱር አንተ ለእንቅልፍ የሚስማማ ምግብ ሁሉ አለ እንዴ? በደንብ ለእንቅልፍ የሚሆን ምግብ፣ ለሰውነት የሚሆን ምግብ። አንተ ይሄን ትቀልዳለህ እንዴ? ለአውራ ጣቴ የሚሆን ምግብ እበላለሁ እኔ እንዴ? ለሰውነት ለጥፍ አንድ ነገር ማወቅ አለብህ። በዚህ ዘመን ለጥፍሮቼ ጤንነት የሚጠቅም ምን አይነት ምግብ አሁን እዚህ ጋር ነው አንተም ራስህ አሁን የሳቀው አምኛለሁ እንዴ ነገሩን ነው የምልህ። በቃ ሲምፕል ካልኩሌሽን ለፀጉር የሚስማማኝ ምግብ መርጬ ነው የምበላው። ይሄ ይገርማል እንዴ? የጥፍርማ ራሱን የቻለ ትልቅ ነገር ነው። ፀጉርህ እንዳይሸሽ ሊያደርግ የሚችል ምግብ አለ ከሰፕልመንቱ ባሻገር። ጥፍርህ እንዳይነቃቀል የጥፍርን ጥንካሬ የሚጠብቅልህ የምግብ አይነት አለ። ሲምፕል ካልኩሌሽን። አሁን ይህን ሳወራ አቤት ጉረኛ አቤት ይሄን ተውና ጎግል አድርገህ ለጥፍሬ የሚጠቅመኝ ምግብ ምን ልብላ፣ ለጥፍሬ ምን ልብላ፣ ለአውራጣቴ ምን ልብላ፣ ጸጉሬ እንዳይመለጥ ምን አይነት ምግብ መጠቀም አለብኝ፣ ለጸጉሬ ምን አይነት እንክብካቤ ማድረግ አለብኝ፣ ፊቴ ላይ ማይዳት እንዳይወጣብኝ ለፊቴ ምን አይነት ምግብ። በነገራችን ላይ ያንተ ፊት ሆድህን ነው የሚናገረው። የበላኸውን ነገር ነው ወደ ፊትህ የሚወጣው። ስለዚህ ለፊቴ የሚጠቅም ነገር ምን አይነት አመጋገብ ነው የሚጠቅመው ብለህ ጎግል ማድረግ ነው። አሁን እኮ እኔ ገና ወደ ቲክቶክ በመመጣበት ሰዓት የምታወራው ነገር ሁሉ ከሳክስ ጋር በቃ እንዳንተው ሳክስ የለ አንተ ተሰክሷል እኔ ኖረዋለሁ እንዳትልኝ። ሳክስ እኮ ጥሩ ነው። ሳክስ ግን ሳክስ ጥሩ መቼ መሰለ የሚሆነው ሳይኖር ስሰክስ ነው። ኖረ ከሰከስክ ይደብራቸዋል። ኖረ ከሰከስከው በጣም ይደብራል። ባይዘ ምንም ሳይኖር ግን ከሰከስክ እሱ በማይሆን ልክ ያልሆነው ኑሮህ ነው መሰከስ ያለብህ። ኑሮህ ይዘህ ነው መሰከስ ያለብህ። ሶሻል ሚዲያ 80% ሪል ነው እና 20% 15% ሳክስ ግድ ነው። ሁላችንም አለን ቃል ይደረጋል ሳክስ እንደ ግድ ነው ነፍሴ ያለዛማ እንዴት ይሆናል? አሁን ለምሳሌ ድሮ ዝም ብለህ ምንም ሳይኖር ነገር ስታወራ ምንም ሳይኖር ደም ደስ ይላቸዋል። እያሳየ ሲመጣ ግን ከራሴ ላይ ሳይው እኮ ለማው እሱ ነው የምልህ። እሱ ነው መጥፎ። ለምሳሌ አንተ መጀመሪያ ቃሊቲ አካባቢ ሆነ ቃሊቲ ነው ስልኬ ሳምሰንግ ሚኒ ብላስ ፖስት ስታደርግ ስንት ቪው ነበረ? ስንት በጣም ያዝንልህ የነበረ ስንት ሰው ነበር? ዱባይ ሄደህ ግን ይሄው ዱባይ መጥቼ በላው ሪል ዱባይ ነው ያለው ስትል ቪውም ትንሽ ነው፣ ስድብ ደግሞ ይጀምራል። በደንብ አለው። ወደ ስኬት ጎዳና እየሄድክ ነው። ኢትዮጵያ ውስጥ ዱባይ ሂጄ ሽሮ በላለሁ። እኔ የመጀመሪያው ቲክቶከር ነኝ ዱባይ ለመሄድ። ይሄ አንተ ቅድም እንዳልከው ማለት ነው። እኔም እዚህ ጋር የራሴን ነገር ታለታለህ። አዎ አይ የመጀመሪያው ቲክቶከር ዱባይ ሄዶ መንገድ የጠረገል እነዚህ ሁሉ አሁን እየሄዱ ሲመጡ አያለሁ። እና ቲክቶከሮች ዱባይ ይሄዳሉ። ግን ዱባይና ቲክቶከር የተሳሰሩት ጀመበት ዘፈርስት ኢትዮጵያን ቲክቶከር ዱባይ 10 የተመላልሶ መጀመሪያ ቡርጅ ከሊፋ ላይ ፎቶ ፖስት አድርጎ የለቀቀው የመጀመሪያው ኢትዮጵያ ቲክቶከር እኔ ነኝ። አሁን ሲመጡ ሳያቸው አያለሁ። እውነት ሪል ስቶሪ ማን ሄዶ ያውቃል? ከቲክቶከሮች እኔ ራሴ ከአንተ ቀድሜ ሄጃለሁ፣ ግን በቲክቶክ አይደለም። ያ በሪል ላይፍ ነው ሄደው እኮ። የእኔ ግን በቲክቶክ ነው የምልህ። እና የሚገርም ነው በጣም። አንተ እንዳልከው ግን እዛ ሄጄ እዛ ለምንድን ነው ግን ቲክቶከሮች ቪዛ ሪኩዌስት የሌለበት ሀገር የማይሄዱት? ቪዛ ያለበት ቦታ ብዙ ጊዜ ስትሄዱ አላይም። አዎ እኔ ቲክቶከር ስላልሆንኩ አይ ነው ቪዛ ሮስት ጀመርክ እንዴ መንሱር? ሮስት ጀመርክ እንዴ መንሱር? ሮስት ልበል ዱባይ ነው የሚመላለሱት ቢካዝ እዛው ነው አይ ቲንክ ወዲያው የሚመጣል ምናምን እንጂ ወደ አሜሪካማ ትንሽ ከበድ ይላል። አይ አሜሪካ ዩሮፕ ትንሽ ከበድ ይላል። ቅርብም ነው ኮሜንት ላይ ጠብቅ። ይሄን አንተንም ጫልቱ ነች ወሰደች ይለኛል። አሁን አንዱ አይ ነው ስለ ጫልቱ እንደውም በደንብ በኋላ እናወራለን ብዬ ነው። እናወራለን። ምን ችግር አለው?
ለጸጉሬ የሚስማማ ለእጄ የሚስማማ ኢቭን ለጥፍሬ ስትል አሁን ኮሜንት ላይ ወይ ሰምቲንግ ምን ባይሆን አተናል እናንተ ቀልዱብን አሹፉብን ምናምን የሚሉ አሉ። ዴቭ እንዳይመስልህ ለጸጉርህ ለጥፍርህ ለአመጋገብህ የሚስማማን ምግብ ጎግል አድርገህ ስታይ ምናልባትም ጎረቤትህ ወይ አንተ ጫካው እዛው አጠገብህ ላይ ተክለህ መብላት የምችለው ነገር እኮ ሊሆን ይችላል። በሲምፕል ካልኩሌሽን ከሸምሱ ሱቅ ቤት የምትገዛው ሱፐርማርኬት ማምጣት አቅሙ ላይኖርህ ይችላል። ከሸምሱ ሱቅ ግን መግዛት ትችላለህ፣ ቢያንስ በ10 ብር በ20 ብር። ያንን ነገር ኮንቲኒቲ አድርገህበት ከበላ ለጤናህ ይጠቅመሃል። የግድ እኮ ኤክስፔንሲቭ አሁን ንግግሩ ነው ኤክስፔንሲቭ የሆነው እንጂ ምግቡ እኮ በጣም ርካሽ ነው። ግን እንዴ ስታወራ ለሰው አሁን ለጥፍሬ ለጸጉሬ ስትለው ሜጃ ቀልዱብን ሜጃ የላችሁም ብሎ ነው የሚለው አንዳንዱ። እኔ በጣም ያስቀኛል። መቀለጃ አይደለም ይሄ፣ ቀልድ አይደለም። ይሄን ነገር ስቶሪውን ያመጣ ነው ከሀብት ጋር በተገናኘ። ትክክል ገብቶሃል? ሀብታም ሲባል እንቅልፍ አይተኛም የሚለው ሲባል እንደዚህ ነው ስትለኝ ነው ይጨነቃል። ሀብታም የሚባለው ነገር ምን ያስጨንቀዋል? ነፍሴ ኦልሬዲ እኮ ጎዳናው ላይ ነው ያለው። ብሩን ሌላ ለማምጣት እረፍት ያላቸው መሰለ አይተኙም እኮ በመድኃኒት ነው የሚተኙት። ሰው ነው የሚያስተኛቸው በምናምን ነው የሚተኙት ምናምን ማለት እኔ እንግዲህ ይሄ መጽናኛ ነው። ተስፋ የሌለው ሰው መጽናኛ ነው። እንደዚህ አይነቱ አይጨነቅም ሀብታም ሰው። እያንዳንዱ ሰው የራሱ የሆነ ጭንቀት ሳይሆን የራሱ የሆነ ችግሮች አሉበት። አሁን whoever you are አንተ ጋር ያለው ችግር እኔ ጋር ላይኖር ይችላል፣ እኔ ጋር ያለው ችግር አንተ ጋር ላይኖር ይችላል። ወጣ ብለህ በነገራችን ላይ ኢትዮጵያ ሀብታም ነኝ ብሎ የሚያወራልህን ሰው በጣም ቢሊዮነር የሚባል ኢትዮጵያ ይውሰድ እስቲ። ለምሳሌ ስም እንኳን ባንጠራ በቃ ቶፕ ቢሊዮነር የሚባሉ ሰዎች አሉ አይደለ? ዱባይ ሲሄዱ ጥቃቅንና አነስተኛ ናቸው። ዱባይ ያለው ቶፕ ቢሊዮነር ነኝ ደግሞ ሲል አሜሪካ ሲሄድ ጥቃቅንና አነስተኛ ናቸው። በነገራችን ላይ ጥቃቅንና አነስተኛ ብዬ ወርዱን ስጠቀም በማናቃቅ ሳይሆን ከዛ አንግል ነው የምታየውና እያንዳንዱ ሰው መንሱር ጋር ብትመጣ የቤት ክራይ ችግር አያስጨንቀውም፣ የልብስ ጉዳይ አያስጨንቀውም፣ የመኪና ጉዳይ አያስጨንቀውም፣ ዛሬን የመኖር ጉዳይ አያስጨንቀውም። ሌላ ቦታ ደግሞ ይሄ እንዴት አድርጌ ዛሬ ኖሩ ደግሞ ብሎ የሚያስጨንቀው ሰው አለ። ዴቭ ጋር ስትመጣ የሚያስጨንቀ የራሱ የሆነ ነገር አለ። ሌላ ሰው ጋር ሲሄድ ደግሞ እንደዛው እያለ ነው። ይሄ ህይወት እኮ በቃ ይሄ ነው። ግን ምንድነው ማድረግ ያለበት ያ ሰው የኔን ለአውራ ጣቴ የሚጠቅመኝ ምግብ በላለው የሚለውን ስድብ ከሚሰድብ ምን አይነት ምግብ ነው ለጥፍር የሚጠቅመው፣ ለአይን የሚጠቅመው፣ ለመኖር የሚጠቅመኝ ምን አይነት ምግብ በላ ነው? ቺፕ ፕራይስ ቨሪ ሲምፕል። ጎግል አሁን እኮ ሰው ጎግል ከመጠቀም አልፎ ቻት ጂፒቲ የሚባል ነገር ደግሞ መጥቷል። ቻት ጂፒቲ ደግሞ ከጎግል እጥፍ እየሆነ ነው የመጣው። ዘመኑ ሂዷል ነፍሴ። አዲስ አበባን እያየሃት ነው። ስማርት ሲቲ እየሆነች ነው። ስማርት ላይፍ ያስፈልገናል። ስማርት አስተሳሰብ ያስፈልገናል። ፖዚቲቭ ኤነርጂ ያስፈልገናል። አለበለዚያ በኮሜንት የምትሳደብ ከሆነ ጭንቀት የሚጸልብህ ከሆነ የኔ ንግግር ከዚህ ውስጥ የሆነ የሚጠቅምህን ነገር ፒክ አድርገህ ውሰድ። የኔን ሳክስ ቦታ አትስጠው። ሀብታም ይጨነቃል ምናምን የሚባለው ነገር እንደ ማንኛውም ሰው ልንጨነቅ እንችላለን እንጂ ትንሽ እንጨነቃለን። ሰውነንና የሆነ ነገር ያስጨነቀን ሌላው የሆነ ነገር ሊያስጨነቃችሁ ይችላል እኛንም እናንተንም እንጂ ገባም የሆነ ነገር ሊያስጨንቀን ይችላል እንጂ ምንም ያን ያህል ምንም የለም። ፕሊዝ ኢትዮጵያን እኔ ሁሉ ጊዜ መመክራችሁ መንሱሬ በቀልድ ውስጥም በምንም ሀብትን መጥላት የለብንም። ጥሩ መልበስን ጥሩ መመኘትን መጥላት የለብንም። ድህነትን እቅፍ አድርጎ መኖር ምንም ለልጆቻችን አትሊስት እንኳን እንትን ሜንታሊቲውን ራሱ እናወርሳቸው፣ ብር ባናወርሳቸው። አሁን ለምሳሌ 5 ልጅ ቢኖር አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ የተወለደ ልጅ አለ። የመጨረሻ የተወለደው የመጨረሻ ታናሹ ልጅ ሀብታም ሲሆን ማሚ እሱን ነው የምትወደው ከታላቁ ይልቅ። ይሄንን ወንድሞቹ ታላላቆቹ እሱን ነው የሚያከብሩት። ይሄ ምንም ድብቅ ያለው ነገር አይደለም። በክብር ደረጃ በንግግር ደረጃ የእሱ ንግግር ነው እዛ ቤት ውስጥ እንኳን የሚደመጠው አይደለም። ህዝብ ፊት ቀርቦ መናገር ይቅርናና ሀብት በኤኒ ሚንስ አትራክት ልናደርገው ልንተገብረው ልናገኘው የሚገባ ጠንካራ ነገር መሆኑን ማመን መቻል አለብን። ትክክል። በጣም የሚገርም መንሱሬ አንድ ቪዲዮ ስመለከት ልቤ ውስጥ የቀረ ቪዲዮ አንድ ሰው ነው አይ ቲንክ ድሮ በድህነት ያሳለፈውን ታሪክ ሲያወራ ነው መሰለኝ። ድሃ ስትሆን ሰው ሰላም አይልህም፣ በደንብ ራሱ ሰላም አይልህም። ትክክል። አዎ ንግግር ምን ይጣፍጣል፣ ወሬ ማን ይሰማሃል፣ ሰልፍ ኮንፊደንስ ምታጣለህ፣ አንተ ማውራት ይከብዳል፣ ትሸማቀቃለህ። የሆነ ቦታ ብትጠራ መጨረሻ መቀመጥ ነው የምትወደው። ለምን አለባበስ ልክ አይደለም። ሀብታም ስትሆን ግን ጽድት ያለ ልብስ ለብሰህ የምትሄደው። ስለዚህ ያለ መሆን ግን ሀብቱን አትራክት ማድረግ መቻል አለበት ነው። ብዙ ሰዎች
ሰው ከሚያወራው የሆነች ነገር ፒክ አድርጎ ለመስደብ ነው የሚሮጠው እንጂ ምንድነው ለኔ የሚጠቅመው ይሄ ንግግር ብሎ ከንግግሩ ውስጥ 100 ወሬ ስታወራ 5%ን 10ን ወስዶ ቢተገብረው ስኬታማ የማይሆንበት ምንም ነገር የለውም። ትክክል። እንስራ፣ በደንብ እንስራ፣ እንለወጥ። ሰው የሚያከብረን ዘመኑ ነው። በቃ ብር ሲኖረን ነው። በቃ ሰው ካለህ አለ ነው፣ ከሌለ የለህም ነው። ሲስተሙ ይሄ ነው። በቃ ስለዚህ አዲስ አበባ ነው ዛዳት አዲስ አበባ የተቀየረች ነው። ምንም ጥያቄ የለውም። ይሄ መንግስት ይሄ ነገር መቀየር ባይችል እንደ ድሮ ሽንት መንገድ ላይ ምንሸና ቢሆን፣ ቆሻሻ መንገድ ላይ ምንጥል ቢሆን፣ ይሄ ትውልድ ቆሻሻ ነገር አይፈልግም። ይሄ ትውልድ የተሻለ ነገር ማየት ይፈልጋል። ይሄ ትውልድ የሚያምር ነገር ማየት ይፈልጋል። ይሄ ትውልድ አሜሪካ ሳይሄድ አሜሪካ ምን እንዳለ ያውቃል። ዱባይ ምን ያክል ንጹህ ሀገር እንደሆነች ያውቃል። ዱባይ ምን አይነት ህግ እንደሚከበር ያውቃል። ሰው አገሩ ላይ ማየት ይፈልጋል። በቃ ሲስተሙ ራሱ ያስገድዳል ይሄን ነገር ለማድረግ። ስማርት ላይፍ ለመኖር ስማርት ሲቲ ውስጥ ለመኖር የተሻለ ነገር ለማግኘት የግድ አሁን ያለው ጄኔሬሽን ነፍስ ስትረስ አይፈልግም። የኛ ልጅ እንደምን ሆነሃል ፈታ ብሎ መኖር ነው የሚፈልገው። አይምሮ ደስ የሚል ለምሳሌ ልንገርህ አንድም ቀን ደሃ ነኝ ብዬ አላቅም። ደሃም ስላልሆንኩ ነው ሲጀመር። ሁሌም ሀብታም ነኝ ብዬ ነው የማወራው። የሰው ልጅ ግን የሀብት አገላለጹ ይለያያል። ለምሳሌ ብዙ ሰዎች ሀብትን የሚገልጹበት ብዙ ፎቅ ስላላቸው ሊሆን ይችላል። ብዙ ሰዎች ደግሞ ዛሬን መኖር ከቻሉ በቃ ሀብታም ነኝ ብሎ ነው የሚያስበው። ገብተዋል። የሰው የእያንዳንዱን ራሱን የቻለ ዴፊኔሽን አለው። ሀብታም ነኝ የሚለውን ወርድ ያጠቃቀሙ ስልት እኔን የምትወስደኝ 1 ሚሊዮን በላይ ካለኝ ሀብታም ነኝ ብዬ ነው የማስበው። ነኝም ደግሞ አንዳንዱ ደግሞ አይ ምን ሳክስ ታረጋለህ ሰው በቢሊዮን የሚቆጠር ብር ከሌለው ሀብታም አይባልም ይልሃል። ወደ መንሱር ስትመጣ ግን 1 ሚሊዮን ካለው አንድ ሰው የሚኖርበት ቤት ካለው ከሰው የሆነ ነገር የማይፈልግ ከሆነ የሆነ ወንጀል ውስጥ ያልገባ ሰው ከሆነ ለገንዘብ ብሎ ወንጀል እስካልሰራ፣ ለገንዘብ ብሎ ህገወጥ ነገር እስካልሰራ፣ ለገንዘብ ብሎ ሰውን እስካላጭበረበረ፣ ለገንዘብ ብሎ ብድር አንተን እስካልጠየቀህና መኖር ከቻለ ያ ሰው ለኔ ሀብታም ነው። በቃ ዛሬን እየኖረ ነው ማለት ነው ይሄ ሰው። ትክክል። መንሱሬ በነገራችን ላይ ከ3 ሳምንት ወይ ከ4 ሳምንት በፊት ከወር በፊት አሜሪካ ነበርክ እና በጣም ብዙ ውዝግብ ተነስቶ ነበረ። ምን ነበረ እና ጫልቱ ምናምን ይባላል እና እንዴ ስለሱ በደንብ ማወቅ ይፈልጋሉ ሰዎች። እና ኤክስክሉሲቭ ነገር ማውራት አለበት፣ በደንብ ማስረዳት አለበት ወይ ለመቋጫት የሚውል ለምንም ዴቭ እውነቱን ለመናገር ስለሱ እንኳን ብዙ አውራም ምንድነው ህዝቡ ማወቅ አለበት፣ ህዝቡ መስማት አለበት። ምንድነው አንድ ነገር ወደ ሶሻል ሚዲያ ኤክስ ፖስት ሲደረግ ሰው ማስተያየት እንዲሰጥበት ስለሆነ የተፈጠረውን ነገር ምንድነው በሚለው ነው መንሱሬ። አይ ምንድነው ያው ከሞላ ጎደል ብዙ ጊዜ ያው የተወራና ዩቲዩቦችም ቆራርጠው በስህተትም በጥሩም የፖስተቱት ሰዎች አሉ። በዚህ አጋጣሚ ግን ለእውነት በቃ ለትክክለኛ ነገር ከኔም አንደበት እዛ ጋር ከነበረውም አንደበት የወጣውን ሰምታችሁ ትክክለኛ የሆነ ፍርድ ተሰጡ የነበራችሁ የሶሻል ሚዲያ ሰዎች፣ ሶሻል ሚዲያ ላይ ያላችሁ ሰዎች ኮሜንት የምታደርጉ አልፎም ደግሞ ቲክቶክ ቤት የሚባል ነገር አለ። ቤታችሁን ከፍታችሁ ታውሩ የነበራችሁ ሰዎች እጅግ በጣም አመሰግናለሁ። በጣም ለኔ ኔጌቲቭ ኢነርጂ ኔጌቲቭ የነበራቸው ሰዎች በዚህ ጉዳይ ላይ ግን በፖዚቲቭ እያወሩ እንደነበረ ስላየው በእውነት በጣም ደስ ብሎኛል። ባጭሩ ይሄ ላይፍ መንሱር ላይ ብቻ ያለ ነገር አይደለም። ዴቭ ላይም ነገር ሊፈጠር ይችላል። ብዙ ያንተ ተከታታዮችም ይሄን ሲሰሙ ያንኑ ቀን ተፋቶም ሊሆን ይችላል። የፍቻቸው ቀን ሊሆን ይችላል። ይሄን ነገር እየሰሙ ያሉት የተጋቡበት ቀንም ሊሆን ይችላል። በእኛ የቁርአን አስተምሮ ፍቺን ፈጣሪ በጣም ይጠላል። ሰው እንዲፋታ አይፈልግም። እንደዛም ሆኖ ግን እየተቃጠልክ ደግሞ መኖር አለብህም አይልም። በተቻለ መጠን ፍቺን በጣም ሪጀክት ያደርጋል ብዙ ቦታ ላይ እና ግን ካልሆነና ሰዎች ደግሞ ካልተስማሙ ይፋታሉ። ከሷ ጋር በነበረኝ ሁኔታ በጣም ሺ ኢዝ ቬሪ ናይስ ጥሩ መልካም ሰው ነች። ግን በተፈጥሮ በአማርኛ ምናልባት ላይገልጽ ሙድ ያለ መገጣጠም ልበልልህ ነው። የሙድ ያለ መገጣጠም አይደለም፣ ግልፍተኛ የሚባል ሰው ግልፍተኛ ሆኖ ከደቂቃዎች በኋላ ደግሞ ትቶ ደግሞ ውይ ዴቮ እንደዚህ አልኩ እንደ ይቅርታ የሚል አይነት ሰው ግን ግልፍተኛነቱ ሰከንድ ላይ ወይ ደቂቃዎች ላይ ህይወትን ሊያጠፋ የሚችል ነገር ሊፈጥርብህ የሚችል ወደ እስር ሊወስድህ የሚችል ነገር ሊያደርግ የሚችል ከዛ ውይ ለምን አረኩ አይነት ነገር ደግሞ ብሎ የሚጸጸት ይሄ ባይኖረን እኔ የሰው ባህሪ ውስጥ ይሄ መጥፋት አለበት። እሷ ጋር ያየሁት ችግር ምን ነበረ? በጣም ቶሎ የምናደድ ስትናደድ ደግሞ ወደ አክሽን መሄድ
እና ያ አክሽን ደግሞ ለዛ ሰው ጉዳት ይፈጥርበታል። ትክክል። ከአክሽኑ በኋላ ግን ሶሪ መባል ይመጣል። ዴቮ ሰው ከገደለ በኋላ ሶሪ ምን ያደርግልሃል? ያ ነገር ትንሽ ያው ዓለም መገጣጠም ተፈጠረ። ከዛ በተረፈ በጣም መልካም ጥሩ ሰው ነች። አሁንም ትንሽ ደበስበስ አለ እኮ መንሱሬ። ምንድነው እንደዚህ አይነት ነገር? ኧረ ምንድነው ምን ፈልጌ ነው? አይ በእርግጥ ስላሳለፍናችሁ ሰዎች ጥሩ ነገር ማውራት አለብን። ምንም ቢሆን ክፋትን ማውራት አይጠበቅብንም። ነገር ግን እቺ ልጅ አሁን ነገ ትዳር ይኖራታል፣ ልጆች ይኖሯታል። ቢያንስ ታረቅም አትታረቅም ወይ የሚል አለ ከጥያቄዎች መካከል። ከጫልቱ ጋር መቼ ነው የምትታረቁት? ወይ ደግሞ አንታረቅም? የተዘጋ ፋይል ነው መንሱሬ። እድሉ ኦልሬዲ ዴድ በጋዜጣ ውጅ ያለው የፍቺ ወረቀቴን ጨርሻለሁ። አም ኦልሬዲ ደን። ስለዚህ ምንም ከሷ ጋር አስታርቀንም። ግን ምንድነው መሰለ ይሄ ጉዳይ ሚዲያ ላይ ወጥቶ ሰዎች ስለተነጋገሩበት ነው እያወራን ያለ ነውና እንደዚህ አይነት ነገሮች በተቻለ መጠን ብቻ ሳይሆን ይሄ በተቻለ መጠን የሚባለውን ወርድ ራሱ ላይ ገልጸው ይችላል ወደ ሚዲያ መምጣት የለበትም። ዴቭ ችግርህን ለተወሰኑ በዛ ለሚሉ ሰዎች ስትነግር ትረስት ሚ 80% መሳለቂያ ነው የሚያደርግህ፣ መቀለጃ ነው የሚያደርግህ። የሆነ ቦታ ላይ ቁጭ ብሎ ቡና መጠጫ ነው የሚያደርግህ። አሁን ቡና መጠጫው ቀረና ቲክቶክ ማሞቂያ ነው የሚሆነው፣ የዩቲዩብ ማሞቂያ ነው የሚሆነውና በተቻለ መጠን እንደዚህ አይነት ነገሮችን አይ ቲንክ እሷም አንዳንድ ላይቮች ላይ ገብታ እንዳየዋት እንታረቃለን ወር ስቲል ምናምን የሚል ነገር ያወራች ነው ሰማይ ነው እንጂ በዚህ አጋጣሚ ዘግቻለሁ። በሩ ግን ከፍት ነው ለሌላ ሰው። ሲንግል ነኝ ማንም ሰው ጥያቄ ማቅረብ ይችላል የተባለ ነው ያለው። ሲንግል ነኝ ድርስን ታውቀዋለህ? ቲክቶክ ላይ አውቀዋለሁ። ሲንግል ነኝ ይላል። እኔ ግን ሲንግል ነኝ። ያው መንሱሬ ሲንግል ነኝ እያለ ነው። በሩ ክፍት ነው እያልክ ነው። በሩ ክፍት ግልፍተኛ ያልሆነ ሰው ወደ ቤቴ ከመጣ ለመቀበል ፈቃደኝ። ትክክል ዴቭ። በዚህ አጋጣሚ ምን መንገር እፈልጋለሁ መሰለህ? እኔ በጣም ይሄንን እንድትነግረኝ ለምን መሰለህ? እጣ ፈንታዬ በሙሉ በቃ አሜሪካ ያሉ ዲያስፖራ ሲቲዝኖች ናቸው እና ሄጄ እኔ ግን የ911 አይደለም 911 ብትደውል ንቅንቅ አለ ከዛ ቤት ባይዘይ። ከዛ በኋላ ይሄ ጉዳይ ያጋጠማቸው ብዙ ሰዎች ደወሉልኝ፣ ታሪካቸውን ነገሩኝ። በዚህ ህይወት ውስጥ ያለፉ በትዳር ሂደው እንዲህ ተጣልተው ተደውለው ታስረው ይታሰራሉ። እውነት እንደዚህ ከደወለች አሁን እኔ ሚስቴ አደጋ ከፈጠርክ ከፈለገው ግን ምን መሆን ይችላል መሰለ? አንዳንድ መጥፎ ሴት ካጋጠመች በራሷ እጇን እንደዚህ አድርጋ ራሱ የሆነ ነገር አድርጋ ለደቂቃው ችግር ልትፈጥርበት ትችላለች። እኔ እኮ በሰዓቱ ያው የ911 ነገር አይምሮ ውስጥ ያለው 911 እና ሪያሊቲው 911 አንድ አይደለም። እኔ አይምሮ ውስጥ ያለው 911 በቃ ፖሊስ መጥቶ አፍሶ እዛም ይወረውርህ ነው ይመስለኝ። ደግሞ ከአሜሪካ ወደ ኢትዮጵያ መመለሱ አይደለም መንሱሬ፣ በደንብም ስለማካንተ ጋር ያለው ነገር ዋና ነገሩ ምንድነው? ለፕሮፋይልም ለስምም ለምንም ነው። ከዛ አንጻር ከመፍራት ይመስለኛል አይደል? አንድም እሱ ነው። ሁለተኛ ነገር እኔ አሁን እዛ አሜሪካ ሂጄ እኔ ፈጣሪ መስገን በጣም ለራሴ ክብር ያለኝ ሰው፣ የአሜሪካን ላይፍ ኢትዮጵያ ላይ እየኖርኩ ያለው ሰው፣ ጥሩ ህይወት ያለኝ ቢያንስ የሆነ ሰው መንሱር እባክህን 1000 ብር የቤት ክራይ ጎደለኝ ብሎኝ 1000 ብር መስጠት የሚችል እባክህን ጤፍ መግዣ ብሎኝ ምጣድ ገዝቼ መስጠት የሚችል ጤፍ ገዝቼ መስጠት የሚችል ሰው እዛ ቦታ ላይ ችግር ተፈጥሮ ታሰረ ቢባል ከዛ በኋላ ያለው ጫጫታ ለመንሱር ምን ይጠቅመዋል? ምንም አይጠቅመኝም። ትክክል። ቶሎ እኔ ብዙ ጊዜ ምን እፈጥራለሁ መሰለህ በህይወቴ ላይ የሆነ ነገር ውስጥ ገባና ወይ ቢዝነስ ጀምርና ወይ እነዚያ ነገር ውስጥ ገብቼ ነገሮቹ ወደ መጥፎ ነገር የሚወስዱ ከሆነ እንደ ሌላ ሰው እስከ መጨረሻው ድረስ አልጠብቅም። ኢሚዲየትሊ ወደ አክሽን ነው የሚሄደው። ብዙ ሰው አሁን አደጋ ውስጥ የሚገባው በቢዝነስም ብትሄድ የሆነ ስራ ሳያጠና ይጀምራል። ምንም ጥናት ሳያኖርበት በቃ ዝም ብሎ በስሜት ይገባበትና ብሩ ከእጁ እስኪያልቅ ድረስ ይሟሟታል። መንሱር ግን ያና አያረግም። ቢዝነሱ ሂዶ 70% ምናምን ችግር መፍጠሩን ሳቅ ኢሚዲየትሊ በ30% ቢያንስ መኖርን አለብኝ። ቢያንስ ቤት ክራይ መቸገር የለብኝም። ብዙዎቹ ግን ይጨርሱትና በዜሮ መጥተው ከዛ በኋላ ቤት ክራይ ይቸግራቸዋል። ከዛም ይሁሉ የሚጠጡት ነገር ይቸግራቸዋል። ወደ አክሽን ቶሎ ባለመግባት ማለት ነው። እና እኔ ይሄ ነገር ቢፈጠር ዴቭ ዳይቨርት እናርገውና እንደዚህ አይነት ነገሮችን አሁን እኔ ላይ የተፈጠረው ነገር ሴት ኢትዮጵያዊ የሆነ ሴት ኢትዮጵያዊ ነው ወንድ እሷ ያደረገችኝን ነገር ወንዱ ቢያደርገው ምን ያክል ነገሮቹ ይገኑ እንደነበር አስበው። ግን ያው ብዙ ጊዜ
ወንዶች ናቸው እንደዚህ አይነት ችግር የሚፈጥሩት። ሴት ይሄን ችግር ብዙ ጊዜ አይፈጥርም። ለዛ ነው ትንሽም እንትን የተደረገውና ወንዱ ደግሞ ያን ነገር ቢያደርግ ከኢትዮጵያ ሰው ወስዶ ለምሳሌ አንተ ራስህ ኢትዮጵያ ነው የምትኖረው የሆነች ሴት ልጅ አሜሪካ ሄደ አግብተህ ኢትዮጵያ መታ አንተ ጋር ለእንግድነትም ይሁን ለተወሰነ ጊዜ አንተ ጋር መታ በኢትዮጵያ ሕግ ታውቃለህ 911ም ባይኖረን ችግር ካለ ለፖሊስ መደወል ትችላለህ። ፖሊስ መጥራት ትችላለህ። አሳማኝ ነገር ከሆነ አካባቢ ያለ ፖሊስ ይመጣልሃል። ትክክል። እንደዚህ አይነት ነገር አድርገህ ከአሜሪካ አምጥተህ ኢትዮጵያ ላይ እኔ አሁን እሷን አምጥቻት እዚህ ሀገር መታ ከኔ ጋር እየኖረች በሆነች ትንሽ ስህተት ሲፈጠር ደውዬላት ለፖሊስ ደውዬ ነው ማሳስርሽ በአስቸኳይ ይህን አድርጊ ብላት ምን ፊል ታደርጋለች? ትክክል። እኔ ያ ነገር ነው ያጋጠመኝና በዛም ነው ይህንን ነገር ወደ አክሽን የወሰድኩት። ግን ፈጣሪ ይመስገን ነገሮቹ በጥሩ ሁኔታ አለቁ። የቀድሞ ባለቤት ዛሬ ደግሞ ጥሩ እህቴ ነች። we are family now ምንም አይነት ችግር የለብንም። ኦሬዲ ፋይሉ ተዘግቷል። ኬስ ክሎዝድ ነው። ኬስ ክሎዝድ ነው ኦሬዲ። ግን በጋዜጣ ነገር የለም። በጋዜጣ ማሳውጃለሁ። በሸሪያ ፍርድ ቤት ነው የተጋባ ነው። ሸሪያ ፍርድ ቤት ቀጠሮ ኦሬዲ ፕሮሰስ ሆኖ ኦሬዲ ያለቀ ነገር ነውና ምንም ከዚህ የትዳር በኋላ ግን አሁን ሬዲ ነኝ ነው የምትለው መንሱሬ? ምን ልፈልጌ ነው ምናልባት አሁን ካለው ትራውማ ወጣሉ ሬዲ ምንም አልፈዋል ያን ነገር እሱ አሁንም ሬዲ ነኝ ማለት ብዙ ሰው ይጠብቅ የነበረው ይሄ ነገር ሲፈጠር ላይቭ ሁሉ መገባል መሰለው። እኔ እኮ ይሄ ነገር ሀፕን አድርጎ እዛም ራሱ ላይቭ ነበር ከሷ ጋር ተጨቃጨቀ እኮ ሳምንት ኑር ያለው አይደለ? ከሳምንት በኋላ እኮ ቺካጎ፣ ኦሃዮ፣ ዲሲ ምናምን ፈታ ያልኩ ነበር። የተፈጠረን ነገር እኔ ለአይምሮዬ ጭንቀት አልነግረውም። ዛሬን ነው መኖር ያለብኝ ብዬ የዛሬን ህይወት ነው የማኖረው። ተመልሼም ይሄ ነገር ተፈጠረ ሲባል ክፋት ያለው ሰው ጋር ነው አጋጣሚ ሄደችው። እሷም ያ ነው እንድግል ደግሞ ያደረገውና ከዛም በኋላ በነጋታውም ኖርማል ነገር እያወራው ነበር። እኔ አንዳንድ ሰው እንደዚህ ነገር ሲያጋጥመው ወደ አክሽን ይሄዳል። በንግግርም ሰው ወደ ማድማት ይሄዳል። መጥፎ ነገሮችን ይወስዳል። ከሶሻል ሚዲያ ወደ መጥፋትም ይሄዳልና እኔ እንደዚህ አይነት ችግር የለብኝም። አይ ነው እንዴ ምንም ለዛ ነው ቆዳ ወፍራም ነው ያለና። ግን ለሰዎቹ የምትመክረው ነገር ምንድነው? አሁን ብዙ ሰዎች ውጭ ሀገር ያለ ሰው ጋር ይጋባሉ። በተለይ ደግሞ ሴቶቹ እዛ ሊወስዱ ይችላሉ ወንዶቹን ምናምን እና ይሄ ነገር በደንብ ተዘጋጅቶ መሄዱ ጥሩ ነው የሚል ግምት ነው። አዎ ይሄ ምንድነው ኢቨን ስለ 911 መወራት የለበትም honestly speaking። እኔ እኮ ገና ሁለተኛ ቀን እዛ ሁኜ በ911 ደውዬ የሆኑ ሰዎችን አክሽን ወስጄበታለሁ የሚል ነገር ነው የሰማሁት። ከማን ወደፊት ሚስትህ ብለህ ከምታስበው አንደበት ሰው እንደ ወንድ ምልክት ፊል ልታረግ ትችላለህ። ኤግዛክትሊ። ከዛ ጥያቄ ምልክት ነው የሆነው። ይሄን ወሬ ሰምቼ ደግሞ 5-6 ቀን ሳልቆይ የሆነ ቦታ ሌቱኝ ስመጣ ልደውል ነው የተባለው። ለፖሊስ ደውላለሁ ማለት ያው 911 ነው የሚደወለው መቼ ማለት ነው። እንዴት ነው ሰው ነህ እኮ የፈለገ ነገር ቢሆን የሆነ ነገሮችን ኮምፔር ታረጋለህና ትክክል። ሳይን ቆርቶ መጣው። ለሰው ማስተላለፈው መልእክት በዚህ ጉዳይ በተቻላችሁ መጠን ፍቺን አማራጭ አታርጉ ነው። የሰው ልጅ ፍቺን አማራጭ ማድረግ የለበትም። በተቻለ መጠን እየተመካከረ መኗኗር የሚችልበትን ነገር ቢፈጥር። ወደ ፍቺ ደግሞ ከሄድን ውሳኔ ነው ብለን ከወሰን ሶሻል ሚዲያ ላይ ባናመጣ ትክክል። ከተቻለ በባህል የሚጋቡ ሰዎች አይተ ከሆነ ብዙ ጊዜ ትዳራቸው በጣም ሰክሰስ ነው የሚሆነውና ወደ ሽማግሌ ነገሮችን ብናወርድ ሶሻል ሚዲያ ክፋት ነው የሚዘራብህ እንጂ መሳለቂያ ነው የሚያደርግህ እንጂ ለምንም ነገር አይጠቅምም። ትክክል። ስለዚህ ሶሻል ሚዲያ ላይ ችግሮቻችንን ባናመጣው በዚህ ጉዳይ ምናልባት እኔም ጠንካራ ሰው ስለሆንኩ እሷም ጠንካራ ሰው ስለሆነች ነው እንጂ በዚህ መሃል የሆነ ሰው ሊጎዳ ይችል ነበር። ትክክል። ገባ ወይ? ሴቷ ጋር ጉዳት ይፈጠራል። በስትረስ ሂዶ ራሳቸውን ችግር ውስጥ የሚከቱ ሰዎች ይኖራሉ። ሚዲያው ደግሞ እኔ እናንተ ያወራነውን አሁን ቆራርጠው በእርግጠኝነት በኋላ ለጥፍሬ ለአውራጣቴ የምበላው ነገር ተብሎ መሳለቂያ ነው የሚያደርግ። ፍሎውን ይዞ አይሄድም። ተቆራርጦ ነው የሚወጣውና ተቆራርጦ የሚወጣው ቪዲዮ ምን ያክል እሷንም ያስጨንቃታል፣ እኔ ጋም ሲመጣ ምን ያክል ይረብሻል። ጠንካራ ባትሆን እሷም ጠንካራ ሴት ባትሆን እኔም ጠንካራ ባልሆን ይሄ የነበረው ጋጋታ አንዱን አካል ይጎዳ ነበረ። ስለዚህ በጣም ጥንቃቄ መደረግ አለበትና ብዙ ሰዎች በሶሻል ሚዲያ ህይወታቸውን ያጠፉ ሰዎች አሉ። ላይቭ ላይ ራሳይ ንገላለሁ የሚል አለ። ሶሻል ሚዲያ እውቅና አግኝቶ
ራሱን ሰቅሎ የገደለ ብዙ የምናውቃቸው ሰዎች አሉ። ጥንቃቄ ይፈልጋል። ብቻ በሶሻል ሚዲያ የሚመጣ በላ ጠንካራ ካልሆንክ መግባቱ በጣም ከባድ ነው። ትክክል። መንሱሬ አሜሪካ ሄደ ከአንድ ወዳጅ የሰማሁት ነገር አለ። ስታርባክስ የሆነች ያጋጠመው ነገር አለ ብለውኛል። እሷን ስታርባክስ ምንድነው ያጋጠመኝ መሰለ ዴቭ? ያው ያኔ እኔ ሄድኩት ያው አሜሪካ ሰዎች እንደሚሉት ገጠር የሚባል ከተማ የለም ነው የሚሉት። ለኔ ግን ገጠር ከተማ አለ። በጣም ብዙ ገጠር በጣም ገጠር አለ። በቾ በለው ነው በቾ በለው በቃ እኔ ተወልጄ ያደኩበት ሰፈር በለው። እኔ የነበርኩበት ቦታ ገጠር ነው። በቃ ከበቾ ራሱ ያልተናነሰ ቦታ ነው የነበርኩት። ምንድነው ያጋጠመኝ? ያው አጋጣሚ ሆኖ እሷ ስራ ወጣ ነበርና ሁበር ኦርደር ማድረግ አልችልም፣ አላቅም እንዴት እንደሚደረግ። ራይድ ነው የማውቀው። ጎግል አረኩኝና ያው ቴክኖሎጂን ደግሞ ስለምጠቀም ስታርባክስ ኒርባይ ስታርባክስ ብዬ ጎግል ሳደርግ 6 ደቂቃ ነው የሚለው። ይሄ 6 ደቂቃ ለካ በመኪና ነው እንጂ በእግር አይደለም። ሲስተም እኮ አለው። በእግር ባረገው ወይ 30 ሊለኝ ይችላል ወይ 15 ሊለኝ ይችላል። እኔ ግን መኪና ላይ ነው ያደረኩት እዚህ ስጠቀምበት የነበረው። ዋው 6 ደቂቃማ ቅርብ ነች። በቃ እጄ ስታርባክስን ጠጣለሁ፣ ላይቭ እገባለሁ ምናምን ብዬ ደብሮኝም 3 ቀን 4 ቀን ከቤት አልወጣሁም ነበር። ይነጋል፣ ቁጭ ትላለ ቤት ውስጥ ሆነች፣ ትንሽ ቤት ነገር ነች ምናምን። ከዛ በኋላ ጎግል አድርጌ ሄድኩኝ። ትራክ እያድ ማለት በቃ በዚህ ሂድ እያለኝ ሄድኩ። አያልቅም 6 ደቂቃው አያልቅም። 6 ደቂቃው አያልቅም። ረዥም ነው የሄድኩት እኔ። ከዛ በጣም ያው የዛ አገር ነገር ደግሞ ሰመርም ይላል ክረምት ይሆን ነገር ብቻ ይመጣል ሳታውቀው። ጭልምልም አለ ደግሞ እና በቃ ዝናብ ሊመጣ ነው ደግሞ። ምን ሰምቻለሁ እዛው ካለውበት ቤት የማንም ሰው ቤት ያለ ፍቃድ ከሄድክ ለፖሊስ ደውሎ ሊያሳስሩ ይችላሉ፣ ሊመቱም ይችላሉ በጥይት ተብሎ ተነግሮኛል። ዝም ብለህ ራሱ ገባራሱ እና ዝናብ መጣብኝ። ይሄ ዝናብ ከዘነበ የት ነው የምገባው? በጥይት ይመጣል። ይሄ ከጠየቅኩኝ ሌላ ጣጣ ነው። ኢትዮጵያ ቢሆን የሚሄደውን መኪና አስቆመ ፕሊስ አድርሰኝ ትለዋለህ። ማንም ሰው መጠየቅ አትችልም። ማማራትም ትችላለህ ጠጋ ብለህ ማንም ጋር። እዛም አላወቅም ነበር አንተ ነው እንጂ ማንም ሰው ሊያስጠጋ የሚችል ነው። በጥይት ይገሉሃል ማለት ሄደ ዝናብ እኔ የተነገረኝ በቃ ይሄ ነው። ሰው ቤት ሲከሄድ የትም እንዳትሄድ እኮ ነው መስሎኝ። ከፍቅር የተነሳ እኮ ነው። አቤት ፎንቃ የምሬን ነው የምልህ። የትም እኮ መንቀሳቀስ ያለ ማለት እንደዛ ነው የተባልኩት። ከዛ ሄድኩ ዝናቡ መጣ። ጌታ ሆይ ምን አይነት ነገር ሊፈጠርብኝ ነው? ይሄ ዝናብ ከዘነበብኝ በቃ በጣም ሰው ቤት ከሄድኩኝ በጥይት መመታቴ ነው። ያ ነገር አልሐምዱሊላህ እንደሄድ ትንሽ ሂጄ ደግሞ ፊት ለፊት አየው ማለት ነው። በቃ ስታርባክሱን አየው ገባው። ስታርባክስ ሲሄድ እኔ እጄ ላይ ያለው ዶላር $100 ነው። አይ ቲንክ $10 ወይ $7 ነው ስታርባክስ። ከዛ $100 ተሰጣት። ቼንጅ የለኝም አልኳት እና በካርድ መክፈል አልችልም፣ ገና አዲስ ነኝ፣ አካውንት አልከፈትኩም። ከዛ በኋላ ነው አካውንት የከፈትኩት መጠቀም የቻልኩት። ከዛ በኋላ እሷም እንዴ የፈረንጅ እንደዚህ ቅን አለ እንዴ ብዬ አሰብኩኝና ኖ ኢትስ ኦኬ ብለው በነፃ ሰጡኝ። $100 አልዘረዘሩም፣ በነፃ ሰጡኝ ማለት ነውና ስታርባክስ በጣም በቃ ደስ ያለኝና ያጋጠመኝ። ከዛ በኋላ ሲሄድም ሳልከፍል ቴንክ ዩ ስዊቲ አለችኝ። ስዊቲ መንሱሬ ምንድነው ዛም ተገኘ ነጮቹ ላይ ራሱ ተጀምሯል እንዴ? ምንድነው ነገሩ? ቲክቶክ አድናቂ ነች እንዴ እቺ ደግሞ አልኩኝ። ለካ እዛ አገር ቴንክ ዩ ማይ ላቭ፣ ቴንክ ዩ ቤቢ፣ ቴንክ ዩ ስዊቲ ኖርማል ነገር ነው ለካ። ማይ ዲር ምናምን ኦኬ ቴንክ ዩ ቤቢ ይሉሃል አስተናጋጆቹ ራሳቸው። ቴንክ ዩ ስዊቲ ይሉሃል። ኖርማል ነው ለነሱ። እኔ ግን አላቅማ ስዊቲ የምትለው ሰው የራስህ የሆነ ሰው እዚህ አንድ ሰው ስዊቲ ካለች እኮ አለቀ በቃ ወደ ገደለው ሌላ ጉዳይ ነው የሚሆነው። እና እንደዛ ያንቺን የግር ገጠመኝና ሳልከፍል ጠጥቼ እንደገና ቴንክ ዩ ስዊቲ መባላይ በቃ ሁሌም እንደገጠመኝ አወራታለሁ ማለት ነው። ትክክል። በጣም መንሱሬ ደስ የሚል ነገር አንተ ሁሉን ነገር የሚያጋጥምን ቀለል ብለህ የምታወራ ሰው ነህ። ምንም ማለት ይሄ አጋጠመኝ እኮ ምናምን ነው የምትለው፣ ይሄ የሆነ ነገር ነው የምትለው። አንደኛ ነገር ቱዴይ ኢዝ ማይ ዴይ ብዬ ነው የምኖረው። ዛሬ ቀኔ ነች፣ በቃ ዛሬ ነው መኖር የምፈልገው። ዴቭ ነገ የፈጣሪ ቀን ነው አታውቀውም። ትላንትና ዴቭ ዛሬ ምንድን ነው ቀኑ? ይሄን ቀረጻ በምንቀርጽበት ቀን ትላንትና በዚህ ሰዓት ከቤታቸው መኪና ይዞ ወጥተው ተጋጭተው የሞተ ሰው እኮ አለ። መኪና ይዞ ወጥቶ ወንጀል ሰርቶ የታሰረ እኮ ስንት ሰው አለ። ትላንትና ተፈርዶበት ወይኔ ቤት የገባ ስንት ሰው አለ እኮ። ትላንትና ሐኪም ቤት ቼክአፕ ለማድረግ ሄዶ መተኛት አለበት የተባለ ሰው እኮ አለ። ጌታ ይመስገን። እኔ እናንተ ግን አልሐምዱሊላህ ቁጭ ብለን ይሄው እያወራን ነው ያለ ነው። ስለዚህ ዛሬን መጠቀም፣ ዛሬን በጥሩ ፖዚቲቭ ኢነርጂ፣ ዛሬን በመልካምነት ማሳለፍ፣ ዛሬን በትዕግስት ማሳለፍ። እኔ ብዙ ጊዜ ይህንን በጣም ፖይንት አድርገው ሰው እንዲያዳመጠኝ የምፈልገው የሰው ልጅ እኔ አርብ ቅዳሜና እሁድን
ቢዚ ካልሆንኩ ወይ ሰርግ ወይ ጥሪ የሆነ ነገር ከሌለብኝ ወይ ሆስፒታል እሄዳለሁ ወይ ደግሞ ማረሚያ ቤት እሄዳለሁ። ረንደም ዝም ብዬ ውሃ የ100 ብር የ200 ብር ውሃ ይዤ ጠይቃለሁና ሲሄድ ግን ዘመድ ኖሮኝ አይደለም የግድ ማቃቸው ማሉ ኦፍ ኮርስ ግን ዘመድ ኖሮኝ ብቻ ሳይሆን ዝም ብዬ ለአእምሮዬ ነው የሚሄደውና ብዙዎችን በአጋጣሚ ያገኘዋቸውን ሰዎች ጠይቃቸው ለምን እዚህ ወንጀል ውስጥ ገባ? 20 ዓመት የተፈረደበት ሰው መንሱር 10 ደቂቃ ብታገስ ኖሮ እኮ አልገላትም ነበር ይላል። 10 ደቂቃ ብታገስ ኖሮ እኮ አልገለውም ነበር ይላል። እና የደቂቃዎች ትግስት ማጣት በ120 መንዳት በ100 መንዳት ሲገባኝ 200 ስፒድ ባላደርግ እኮ ዛሬ ይሄ ህይወት አያልፍም ይላል። ትንሽ ደቂቃ ብታረግ ትግስት ሰብር አሁን በእስልምና አስተምሮ አሰብሩ ባደል ኸይር ይላል። ከትግስት በኋላ ደስታ አለ ይላል። ስለዚህ በህይወቴ ሁሌም የምተገብረው ነገር ትግስትን ህይወትህ ላይ ኤክስፒሪየንስ ካረካት ትረስት ሚ እንዲያውም ትግስት የሰዎች ስኬት ነው ብዬ እስከ ማውራት ደረጃ ያደርሰኛል። ለምን ብትለኝ ሰዎች በትንሽ ትግስት ባለመታገዝ ህይወታቸው ይበላሻል። የመንግስትን ህግ ይጥሳሉ፣ የፈጣሪን ህግ ይጥሳሉ፣ የግለሰቦችን ህግ ይጥሳሉ። ስለዚህ መታገስ የመሰለ ምንም ነገር የለምና እዛ ማረሚያ ቤት ሲሄድ የሚነግሩኝ መንሱር በቃ ብታገስ ኖሮ ይሄን ባደርግ ኖሮ በዚህ ስፒድ በቃ እንደዚህ አይነት ነገሮችን እጅግ በጣም ትግስትን እንደ ራሳችን መርህ አድርገን ብንይዘው ትልቅ ነገር ነው ለማለት ያክል ነው። የፕሬዝዳንት አቀባበል የተደረገልኝ ብለኛል አሜሪካ ሲሄድ። ወደፊት ፕሬዝዳንት ይሆናል ተብሎ ስለታሰብ ነው ወይስ ምንድነው? መንሱሬ ምናልባት ዛሬ ይችላል በጣም ችግር እየፈጠርኩ ነው አለ አንዳንድ ከበድ ያለ የወረወርኩ ያው ለኔ ጥያቄ ከቦታው ከነበሩ ሰዎች የሰማሁት ነው። ከቦታው ከነበሩ ሰዎች የሰማሁት በጣም ብዙ ሰዎች መንሱሬ ልጠይቀው ነው ምናምን ስልኩ ከቦታው ብዙ ከዛም ዛሬ ሰው ሶሻል ሚዲያ ነውና አይ ቲንክ በምትሄድበት መኪና አይተው ይሁን ብቻ something like that የፕሬዝዳንት አቀባበል ነው የተደረገው። ከዛ እንግዲህ ቀደም ከነበርኩበት ቦታ ወጥቼ ባይደን ሁላ እንደዛ ሄዶ አያውቅም ተባለ። እሷ ሳክስነች የፕሬዝዳንት በቃ በደንብ ተቀብሎኛል። ብዙ ጓደኞቼ በጣም ተቀብሎኛል። ያው ብዙ ሰዎች ስለሆኑ ያው ስም በጠቅስ ጥሩ ስለማይሆን በጣም ብዙ ወዳጆቼ በተለይ ቲክታክ ላይ ማቃቸው በጣም ክብር የምሰጣቸው ብዙ ጓደኞቼ በደንብ አስተናግደውኛል። ግን ምንድነው መሰለ ትልቁ ነገር እኔ ፕሬዝዳንት ይሆናል ብለው አስበው ሳይሆን የዛሬው ማንነቴን አይቶ ነው ሰው ለኔ የሚያከብረኝም እንትን የሚለኝም። ፕሬዝዳንትነት እኮ ህልም ነው እኮ ህልሜ ነው ብዬ ነው የምናገረው ነው። ህልም ደግሞ ያው ታውቃለህ ስማርት ሰዎች ህልም አይተው ያንን ህልም ይተገብሩታል። ስማርት ያልሆኑ ሰዎች ደግሞ ህልም አይተው ያንን ህልም እንደ ህልም ይወስዱትና ዝም ብሎ ይሄዳሉና ህልም ማለት እሱ ነው። ወይ ሊሆን ወይ ላይሆን የሚችል ነገር ግን እኔው ጥቅጥቅ ያለ ገጠር ላይ ሆነ ኮብራ ነዳ ያለው እንደዚህ ነው የሚለው የሚሳካው ይሄም ሊሳካ አቀባበሉ ግን እንዴት ነበረ? አይ በጣም አቀባበሉ በጥሩ መልኩ ተቀብለው እንዴት ደስ የሚል ነገር ነው። ያው ብዙ ሚዲያ ላይ ማውጣት ስለማልፈልግና መናገርም ስለማልፈልግ ነው እንጂ በእውነት በጣም ደስ የሚል በደፈናው በጣም አስተናግደውኝ ቴንክ ዩ ሶ ማች። እዛም ሄጄ ደግሞ በሆነ አጋጣሚ አንድ የጓደኛችን የዴቭ ፒሲኤል የሚባል ልጅ ታውቀዋለና የሱን መልካም ሰው ነው። በጣም እጅግ በጣም ጥሩ ሰው ነው። በዋነኝነትም እየተንከባከበኝ እያስተናገደኝ የነበረው ዴቭ ፒሲኤል ነው። ጥሩ ሰው ነው በጣም እና እሱ እና ደግሞ ፍጹም የሚባል አንድ ቲክቶክ ላይ የለም እሱ ግን አሁን የሆነ አፕ ክሬት አድርጎ የገንዘብ መክፈል ለምሳሌ አሜሪካ ሆነ ወደ ኢትዮጵያ ብር ለመላክ ከፈለክ ከንግድ ባንክ ጋር ከብዙ ባንኮች ጋር ኦልሬዲ አግሪመንት አድርገዋል። እንደዚህ አይነት አፕሊኬሽን ክሬት ያደረገና በጣም ብዙ ሚሊዮን ዶላሮች እየተንቀሳቀሱበት ያለ ወዳጄ ነው። እሱም ከፍተኛ አቀባበል አድርጎልኛል። ቺካጎም ያሉ በጣም ብዙ ወዳጆቼ በጣም አስተናግደውኛል። ምን ልልህ ፈልጌ ነው ያው የሰው ልጅ ፕሬዝዳንት ሆናለሁ ብዬ እኔ ብዙ ጊዜ ሳወራ አንዳንዱ ዛሬ የሆንኩ ይመስለውና ይናደዳል። በጣም የሚገርመው እኮ አንዳንዱ ደግሞ ጉራ ነው እንዳይል ኦልሬዲ እኔ ሁሌ ነው የማወራው ይሄንን ነገር። በነገራችን ላይ እኔ ፕሬዝዳንት ሆናለሁ ብዬ ሳወራ ኦልሞስት ይሄ ሁሉ ሚሊየን ሰው ፎሎ ሲያደርገኝ ከኔ የሆነ ነገር መማር አለበት ብዬ ስለማስብ
የ10 ዓመት እቅድ የ5 ዓመት እቅድ አስቀምጫለሁ ብዬ እየነገርኳቸው ነው እንጂ አይተሃል፣ በሚያምር መኪና ነው ከተወሰኑ ሰዎች ጋር ነው አብሬ የምንቀሳቀሰው። መሄድ ስፈልግ ብቻዬን መሄድ ስፈልግ ብቻዬን ነው የምሄደው። ፕሬዚዳንትም እኮ እንደዛ ነው። ሲፈልግ ብቻውን ወጥቶ ሴፍ የሆነ ቦታ ላይ ይንቀሳቀሳል፣ ሲፈልግ ከሰዎች ጋር ይሄዳል። የሚኖረውም ኖሮ እንደዛ ነው። እኔም እኮ ፕሬዚዳንት ኖሮ ነው ዛሬ እየኖርኩ ያለሁት። ምንም የተለየ ነገር ኖሮት አይደለም። ግን ምንድነው ህልም ሲኖርህ፣ እቅድ ሲኖርህ፣ ራይ ስታስቀምጥ ፎሎወርስ ከአንተ የሆነ ነገር ማወቅ መቻል አለበት፣ መልመድ መቻል አለበት። በዚህ አጋጣሚ ወደፊት ከሚመጣው ምርጫ ላይ በግል ፓርላማ ወዳደራለሁ። በእውነት ያ ዋው፣ በግል ወዳደራለሁ። ኔክስት ይር ማለት ነው እንግዲህ ያው መንግስት ምናልባት ነክስቲል ሊያደርግ ይችላል። የሚቀጥለው ያው የምርጫ ጉዳይ እንደ ወቅቱ ነው የሚወስነው። ስለዚህ በሚቀጥለው ምርጫ ታስታውስ እንደሆን ባለፈው በኮቪድ የተነሳ ተራዝመዋል እና አሁንም ወይ ይራዘማል ወይ በሰዓቱ ሊሆን ይችላል። በሰዓቱ ከሆነ በግል ተወዳድሬ ፓርላማ ገብቼ የፕሬዚዳንትነትን ኤክስፒሪየንስ ወስዳለሁ ማለት ነው። በፓርላማ ውስጥ ደግሞ እኛ ቲክቶከሮች በደንብ ቀስቅሰን አንተ ፕሬዚዳንት የቲክቶክ ማህበሩን ለመስርተን አሜን በቃ ድምጽ ነው የምንፈልገው። አሁን ባለበት ሁኔታ ዴቭ ሆነስትሊ ስፒኪንግ አይደለም ተወልጄ ያደግኩበት ሀገር ይቅርና ማንም ሰው ምንም አይነት አንድም ቀን ሂጄ ማላቅ ቦታ ሂጄ ምርጫ ውስጥ ገብቼ ልመረጥ ብል ይሄ ትውልድ መንሱሩን ይመርጣል። በጣም ነው የምተማመነው በዛ በደንብ። ለምን ለምርጫ ደግሞ ከ18 ዓመት በላይ መሆን አለበት ስለሚባል ቲክቶክ ላይ ያለው ወዳጆቼ ደግሞ እንዳሉ ከ18 ዓመት በላይ ስለሆኑ ችግር የለብኝም። እንመርጣለን። እኔን የህዝብ ግንኙነት ታደርገኛለህ እንዴ? አንተማ የህዝብ ግንኙነት ኃላፊ ነው። የህዝብ ግንኙነት ወሬ ላይ ምላሴ አሪፍ ስለሆነ ያስኬዳል። የህዝብ ግንኙነት ጥሩ ቦታ ነው ያስከው። ጥሩ ቦታ እኔ ቦታዬን ነው የምፈልገው መንሱሬ። በጣም ቴንኪው። በምርጫ መወዳደር ራሱ ኔክስት ይር ወደ ፓርላማ መግባት መለመድ አለበት። በሌሎች ሀገሮች ኢንፍሉዌንሰሮች፣ ቦክሰሮች፣ ኳስ ተጫዋች እኮ የላይቤሪያ ፕሬዚዳንት ነው ጆርጅ ዊሃ። በሌሎች ሀገሮች ምን ነው አንተ አሁን ምን ነው ፕሬዚዳንት የምትለው ይልሃል አንዳንድ ሰው። እንግሊዝኛ ታውቃለህ ወይ? ምን ቋንቋ ታውቃለህ? ኦፍ ኮርስ እንግሊዝኛ ማወቅ በጣም ኢምፖርታንት ነው አውቃለሁም። ግን ቋንቋ የማያውቁ ብዙ ትላልቅ ተጽዕኖ ፈጣሪ የሚባሉ አገሮች ፕሬዚዳንት በአስተርጓሚ ኒውዮርክ ሲሄዱ ስብሰባ ላይ እኮ የተባበሩት መንግስታት ድርጅት በሆነ ነገር የተረጎመ ፑቲን እንግሊዝኛ እኮ ያለው እንዲህ አያልን። እንግዲህ ከመንሱሬ ጋር ብናወራ እኔና መንሱሬ የተገናኘን ጊዜ ምንም አያልቅም። በነገራችን ላይ ወሬያችን በሙሉ ግን እኮ ከአንድ ሰዓት በላይ አውርተናል። ከአንድ ሰዓት በላይ እቤት ስንገናኝ ስንት ሰዓት የምናወራው በነገራችን ላይ ነው። ይህንን አሁን ለሚዲያ የሚሆን የሚመጥ ነገር እያልን ስለምናቀርብ ነው እንጂ የምናወራው በሙሉ ቢሆን ግን ለተመልካቾቻችን በፊት ፖስት አድርጌ ነበርና መንሱር ነው መጋበዝላችሁ በዚህ ሳምንት ምን እንጠይቅ ስል አሁን አንዳንድ ጥያቄዎች አሉ። እነሱም በደንብ አድርገህ ጠይቀኝ፣ ምንም ነገር ሳታስቀር ጊዜ ሰዓት ለዩቲዩብ ጊዜ እንትን እንዳለልብህ ችግር የለም ጠይቀኝ። ምንም ችግር ለምን እነሱ ከማንም በላይ አክባሪዎችህ ናቸውና። ትክክል። ስድብም የተቀላቀለበት ከሆነ ዊርድ ነገር አይሁን እንጂ ከባህል የወጣ ነገር አታንብብ እንጂ እነቆራ ምንም ችግር እኮ ዲሞክራት መንሱር ይላል። ችግር የለም። ትክክል። አንድ ሰው ምን አለ የሚሰራው ቢዝነስ በግልጽ አይታወቅም። ምን እንደሚሰራ ከየት ተነስቶ የት እንደደረሰና ሀብታም ለመሆን ያበቃው ልምዱን ጠይቀልን ብሏል። ቅድም በደንብ ይሄንን አውርተናል። የእውነት እሱ እኛ አእምሮ ውስጥ የሳለውን ያህል ሀብታም ነው ወይስ የአእምሮ ጭዌ ነው? አንዳንዴ ምን ያጋጥመኛል መሰለ ኮሜንት ላይ የሆነ ነገር ሳይ ቬሪ ፈኒ እምላት ነገር አለች እና ቬሪ ፈኒ በልልኝ ይህን ሰውዬ ለምን መሰለ እንደዛ ያልኩ የሰው አእምሮ ላይ ጭዌ እያረክ ነው እንዲ መንሱር። ቅድም ነግሬያለሁ፣ መንሱር ሀብታም ነው ድሃ አይደለም። እዛ ሴት በቃ የግድ 4-5 ፎቅ ማቆም አይጠበቅብኝም። እንዳልኩ ነው። ይሄንን ላይፍ መኖር ከቻልክ መብላት መጠጣት ከቻልክ ቤት ካለህ ኢትዮጵያ ውስጥ መኪና ካለህ ለሰው ልጅ መትረፍ ከቻልክ ካንተ በላይ ምንም ሀብታም የለም። ትክክል። ጭንቀት ሳይኖርብህ ስትረስ ሳይኖርብህ ትራኩ ላይ ካለህ ሀብታም። በነገራችን ላይ እኔ የአይቲ ሰው ነኝ። የአይቲ ሰው ነኝ ስለ አይቲ ተምሬ ሳልሆን የተማሩ ከኔ ጋር የሚሰሩ ፕሊንቲ ኦፍ ስማርት ልጆች አሉ። ኢኮመርስ ነው የምሰራው። ከምሰራቸው ስራዎች ውስጥ ወደ 7 የሚሆን ካምፓኒ ያለኝ፣ ከ7ቱም ውስጥ ከኢኮመርስ ጋር የተገናኘ ነገር በሶሻል ሚዲያ ሀሳባቸውን አምጥቶ በጣም ብሪሊየንት ለሆኑ ወጣቶች ኢንቨስት አድርጌ አንተም ይሄን በቅርብ አይተሃል ታውቀዋለህ። የመንግስት ቻናልም መጥቶ ኢንተርቪው አድርጎ እያንዳንዱ ቢሮ ሂዶ ኢንተርቪው አድርጎ ፖስት አድርጓል። የኛ ሰው ግን ያን ማየት አይፈልግም። ዛሬ ላይ ሽቶ የምትነፋውን ነው የሚናደድብህ እንጂ በነገራችን ላይ ሽቶ ሰው ላይ ነፍቼ አላውቅም። ራሴ ላይ ነው የምነፋው። ታዲያ ለምን ያናድደዋል? ይሄን ሰው ምንም የሚያናድድ ነገር አይደለም። እና
ወደ እነዛ አይነት አሁን መንፋት ሚሊዮን ራሱ አሁን እንዴት ሌላ ነገር ነው አሁን ሚሊዮን ስለማቃቸው ነው። ስለዚህ ምን በቃ ራስ ላይ ያረጋው አይደል? እና ደግሞ ለመሳል አልፈለኩም ያልክ ነው የእውነት እሱኛ አእምሮ ውስጥ የሳለውን ያህል ምንም ስዕል የለም። በቃ ሀብታም ነው መንሱር። ቁጭ አድርገው አእምሮ ላይ ሀብታም እንደሆንኩ አድርገው አእምሮ ላይ ቁጭ አድርገው አትፋቀው በለው። የሀብት መጠኑ ቢገለጽ እሱ ገቢዎች ያውቀዋል። ጎግል አድርግ በለው መንሱር ጀማል ኔትወርዝ ብሎ ጎግል ያድርግና ያገኘዋል። ይመጣል ነው ሲምፕል ካልኩሌሽን። አሁን የሀብት መጠኑ አይገለጽም ይገለጻል። አይገለጽ ጎግል አድርጎ ይየው ተው ጎግል አድርጎ ቢያየው ይሻላል። ልታጣላይ ነው ከገቢዎች ጋር አንተ ሰው። ከገቢዎች ጋር መንሱሬማ ግብር ከፋይ ነው 100% ጥያቄ የለው። ብዙ ሰዎች እኔ ማናጀር አይደለሁም አንድም ቦታ ላይ ማናጀር የሆንኩበት ካምፓኒ የለም። ሳይለንት ፓርትነር ነኝ። ሳይለንት ፓርትነር ደግሞ የሚባለው የድርጅት ስም አለ። የድርጅቱ ስም ከኔ ውስጥ ፓርትነር የሆኑ ሰዎች ናቸው ማናጀር ሆኖ ሱፋቸውን ለብሶ ፎታቸው የሚታየው። ገቢዎች ሲሄዱም እነሱ ሰዎች ናቸው የሚታዩት። ሲከፍሉም ያ ድርጅት ነው የሚታየው። መንሱር ያን ነገር ሲያደርግ አይም ሰው ግን ስቲል የኔ ድርጅት እኔ ኢንቮልቭ ማድረግበት እኔ የመሰረትኩት እኔ ባለቤት የሆንኩበት 7 ተቋም አለ ኢትዮጵያ ውስጥ ህጋዊ ግብር እየገበረ ለመንግስት ክፍያ እየሰጠ በእርግጠኝነት ለሚቀጥለው ዓመት ተሸላሚ የሚሆን እስካሁን አልተሸለምንም። ብንሸለምም ያ ማናጀር ነው የሚሄደው፣ መንሱር አይሄድም። ያንን ነገር ሰው ስለማያይ ነው እውነት ይሄ ሰውዬ ብሎ የሚያስበው። አንዳንዱ ደግሞ ቲክቶክ ላይ ጠዋት እኔ 30 ደቂቃ ገብቼ እወጣለሁ ቀናችሁ ይባረክ ብዬ ደስ ብሎት እንዲውል ሰው ቡናን እየጠጣው ማታ በሆነ ካል ወደ አልጋ ከመሄዴ በፊት ደግሞ ትንሽ ደቂቃ ፓሽኔ ስለሆነ ነው ባይዘው ሶሻል ሚዲያ ፓሽኔ ነው ለኔ። እንደዛ ስለማደርግ ይሄ ሰውዬ ምን እዚህ ይሰራል ምን ያደርጋል የህፃናት ምን ይሰራል ብራዘር። እኔ አንደኛ ነገር እኔ በዚህ እድሜ ያለው ነው ፓሽኔን የማውቀው። አንዳንድ ሰው 70 ዓመት ለመሞት ትንሽ ጊዜ ይቀረውና ፓሽኑን ይረዳል። ሊተገብረው እኮ አይችልም። በዚህ ኤጅ ላይ ነው ከዚህም ኤጅም በታች ነው ፓሽንህን መረዳት ያለበት። ውስጥ ያለውን ነገር እያንዳንዳችን ውስጣችን ያለው ኃይል ውስጣችን የታምቀው ያለ ነገር ለዓለም ሊተርፍ የሚችል አቅም አለን። ግን ያንን አቅም ለማውጣት ፖዚቲቭ ኢነርጂ ይፈልጋል። በኔጌቲቭ ኢነርጂ አይምሮህን ሞልተህ እንዴት አድርገህ ነው ፓሽንን ልታወጣ የምትችለው? እንዴት አድርገህ ነው ታለንትን ልታወጣ የምትችለው? አንደኛ ነገር ታውቃለህ፣ ድሮ ህልምህን ለሰው አትንገር ይባላል። ይነጥቀሃል ይልሃል። ነፍሴ ይንጠቀው ከቻለ ፈጣሪ ካሳካለት ምን ችግር አለው መናገር? እኔ በዚህ ችግር የለብኝም እንደዚህ ያለ ነገርና ለሰዎች ሀብታም ነው የሚለውን ጭዌ ደግሞ የአራዳ ቋንቋ ሳይሆን ሪል ሀብታም እንደሆንኩ ንገረው። ጉግል አርግ ኔትወርዝ ላይ ያለ ሴት ናት ጠያቂዋ። ጉግል ላይ ገብተሽ አንድ እሱ ነው። በጣም ደግሞ ኮንሰርን ካደረገ የዚህ ጥያቄ ባለቤት አንዴ ይዘውና ሴት ናት ይዛሃትና ሴት እንኳን ያው አጅነብይ ስለሆነ እኔ አጅነብይ የሚባል ነገር አለ በእኛ በእስልምና። አጅነብይ ማለት ከተቃራኒ ጾታ ጋር ለትዳር እስካልሆነ ድረስ ለሌላ ጉዳይ ልታገኛት አትችልም። ለስራ ብታገኛት ለቢዝነስ እኔ ባለሁ ኦፍ ኮርስ ሰው ባለበት መገናኘት ይቻላል። ሴት ናች ስላልከኝ ነውና መንሱሬ ግን በጣም የሚገርመኝና ሳላደንቅ ማላልፈው ነገር በዚሁ አጋጣሚ ያው የግድ ማለት ስላለብኝ ለእምነት የምትሰጠውን ቦታና ክብር ወደዋለሁ፣ ደስ ይለኛል። ምንም ኢንተርቪው ላይም ስትቀርብ ቲቪ ስቴሽን ላይ የትም ቦታ ኮት የምታደርገው ከራስ እምነት ላይ የምትናገረው ነገር ስግደትም ባይዘው እኔ ቁጭ ብዬ አንዴ ልሰግድ ነው ብለኝ ስትሰግዳ ያለው ይሄ የማንም ሰው ሙስሊም የሆነ ሰው ግዴታ ይመስለኛል። መስገድ ለኔ ለማሳየትም ለኔ ለመሆንም አይደለም ሰግደው ማውቃለሁ፣ ግን አትሊስት ሃይማኖቱን ራሱ መያዙ ገባህ አይደለ? እንደዚህ መረዳቱ። ምክንያቱም ስፒሪቹዋሊ ታነባለህ ማለት ነው፣ ታያለህ ማለት ነው። ትክክል። አጣጥመው መሄዱም ራሱ ገባህ። አንድም እሱ ነው ዴቫ። እኔ ብዙም የእስልምና አስተማሪ አይደለሁም፣ እውቀቱ ብዙም የለኝም። ግን ከእስልምና ውስጥ የሚጠይቁህን ወሳኝ አንኳር ነገሮች ሰላት መስገድ፣ አሁን ለምሳሌ በኦርቶዶክስ ብትሄድ 10ቱ ትእዛዛት የሚባል አለ። ያን 10ቱ ትእዛዛት ክርስቲያን የሆነ ሰው ያውቀዋል። የግድ መጽሐፍ ቅዱስ አንብቦ ሸምድዶ ማወቅ የለበትም። ትክክል። በእስልምናም ደግሞ ቁርአን አንብበህ ኦር ሐዲሱ ሙሉ ማወቅ ሳይሆን ለሰላት የሚጠቅም ነው ወደ ጀነት ሊወስድህ የሚችል ወሳኝ ነገሮችን በደንብ ነው የማውቃቸውና እንደዛም ደግሞ ስለኔ ኦርቶዶክስን አክብሬ አንግሼ ነው ስለ እስልምና የማወራው። አንድም ቀን የሰውን እምነት ነግቼ አላውቅም፣ መንካትም አልፈልግምና ለዛም ነው ከእምነት ጋር ማስተሳስረው። ለምን በምን አምናለሁ መሰለህ? ኦርቶዶክስ ከሆንክ በ10ቱ ቃላት ከታዘዝክ ዴቭ ትረስት ሚ 10ቱ ቃላት ውስጥ ህይወት አለ።
10ቱ ቃላት ውስጥ ብዙ ነገሮች አሉ። ያን ከተገበርክ ወንጀል አትሰራም፣ ወደ እስራት አትሄድም፣ ግለሰቦችን ታከብራለህ፣ እናት አባትን ታከብራለህ። እኔ የሰው ልጅ ስኬታማ መሆን ራሱ ከፈለገ እኔ ይሄ የራሴ ባልተማረ ወር ደግሞ ትራዲሽናል በሆነ ሞቲቬሽናል ብትወስደው በጣም እምነቱ ላይ ጎበዝ የሆነ ሰው ሙስሊም ሆኖ ሰላት የሚሰግድ ክርስቲያን ሆኖ ቤተ ክርስቲያን የሚሄድ መጽሐፍ ቅዱስ የሚያነብ በእርግጠኝነት ነው የምነግርህ ቢያንስ ዛሬ ላይ ምድራዊ ህይወት ለነሱ ቀላል ነች። አንደኛ ነገር ባላቸው ነገር ደስተኛ ሆኖ ይኖራሉ። ባላቸው ነገር ራሳቸውን አክብረው ራሳቸውን ንጹህ አድርጎ በኦርቶዶክስ ብትሄድ ንጽህና ሪኮሜንድ ይደረጋል። በእስልምና ብትሄድ ደግሞ እጅግ በጣም እኔ አሁን ሽቶ ማበዛው ሱና ነው። ረሱል አለይሂ ሰላቱ ወሰላም ሽቶ ይቀቡ ነበረ። ንጹህ ናቸው። በጣም ደስ የሚል ጠረን ነበራቸውና ያንንም ለማጉላት ስል ነው የሽቶ አፍቃሪውን የቁጭ ያልኩትና በማንኛውም እምነት ብትሄድና እምነቱን የያዘ ሰው እኔ ብዙ ጓደኞች አሉኝ እምነታቸው ትኩረት የሚያደርጉ ሰዎች ቢያንስ መብላት፣ መጠጣት፣ መልበስ የሚባለውን ነገር አይቸገሩም። ለምን ወደማይሆን ነገር አይሄዱማ። ያን ነገር እየተገበሩት ነው የሚኖሩት ለማለት ነው። ትክክል። ሁላችንም በሃይማኖታችን ለሃይማኖት ያለ ሪስፔክት ለሁሉም ነገር ይገርመኛል። በጣም ቴንክ ዩ ሶ ማች መንሱሬ። እውነቴን ነው የምልህ። ዴቫ ፕሬዚዳንት መሆን ይፈልጋል መንሱር። ነገር ግን በሀገራችን የመንግስት አወቃቀር መሰረት ቦታው ይህን ያህል ፓወርፉል አያደርግም። ስለዚህ መንሱር ለታይታ ካልሆነ በስተቀር ለምን ጠቅላይ ሚኒስትር መሆን ፈራ ይላል። ምን ለማለት ነው? ይሄ ፕሬዚዳንት ስትሆን ኢትዮጵያ ውስጥ ሴሬሞኒያል ፓወር ነው ያለው። እንግዳ መቀበል፣ አንዳንድ ነገሮች ላይ ማድረግ ነው። ይሄ ባለን የመንግስት እሱን ለምን የመረጥከው? አጭር መልስ ለዚህ ወንድሜ የምመልስለት ፕሬዚደንሻል እኔ በምወዳደርበት ጊዜ እኔ ለፕሬዚዳንት ለመሆን ዝግጁ በመሆንበት ሰዓት በህገ መንግስቱ በግል ተወዳድሮ ፕሬዚዳንት መሆን ይቻላል የሚል አንቀጽ ካለ ነው የምወዳደረው። ሁለተኛ ጠቅላይ ሚኒስትር የምትሆነው በፓርቲ ነው የምትሾመው፣ በፖለቲካ ውስጥ አልፈ ነው የምትሾመው። አንደኛ ነገር የፖለቲካ እውቀቱ የለኝም፣ ፖለቲከኛ መሆንም አልፈልግም። እኔ እውቀት ባለኝና በማቀው ነገር ላይ ነው ራሴን ሞር ማስኬድ የምችለውና ፕሬዚዳንት የመሆኑ ጉዳይ ፖለቲከኛ መሆን አይጠበቅብህም። በግል ተወዳድሮ ስለሚመጣና ሌላ ስጋት ኖሮብኝ ሳይሆን ጠቅላይ ሚኒስቴር ስትሆን ኦፍ ኮርስ ከፖለቲካ ስለምትመጣ ፖለቲከኛ መሆን ስለማልፈልግ ነው። አንተ መሆን የምትፈልገው ሞር ኦፍ ይሄ የህዝቡ ሁኔታ እሱን ያንን ነው የምፈልገው። አንድ ጥያቄዎች ልበለው ቃል በቃል ዊርድ ነገር ከባህል ውጭ ካልሆነ በለው ቃላቱን ሰርዤ ለምሳሌ ከአሜሪካ ምን አስፈረጠጠ ነው የሚለው ቅድም ስለ አብራራ ነው ምን አስፈረጠጠ ነው አብራርተናል። አሁን ቢጠይቅ ራሱ በትክክል ምን አስመጣ ከአሜሪካ ምናምን አየ ቃላቶች ራሱ አጠቃቀም ምን ያህል ማለት አይደለም። አንደኛ ነገር ምን አለ መሰለ እኛ ሰው በዘለፍክ ቁጥር ግን ደስ የሆነ ያ ብቻ አይደለም የራስን ኢጎ ሳትስፋይ ታደርጋለህ ማለት ነው። ያ ብቻ አይደለም ዴቮ ለአሜሪካ ያለን ኢሜጅ በጣም የጎላ ነገር ነው። ትረስት ሚ ኢትዮጵያን አሜሪካ አድርገህ መኖር ትችላለህ። አሜሪካ ውስጥ ልንገርህ በዚህ አጋጣሚ ወንድም እህቶቼ ከአሜሪካ $100 ሰው ከላከልህ ያን $100 የላከልህን ሰው አንዴ ሳይሆን 1000 ጊዜ አመስግነው። እንዴት ለምን ብትለኝ $100 አሜሪካ ላይ ለማግኘት is not easy my brother። ለዛች በአንድ ወር ጊዜ ውስጥ ብዙ ሰዎችን አግኝቻለሁ። ብዙ ሰው በጣም ቲክቶክ ላይ ጊፍተር የምትላቸው ሰዎች አይቻለሁ። ሀብታም ናቸው የምትላቸው የተወሰነ ሰው ኮሚኒኬት አድርጌያለሁና የሚሰሩት ስራ ስታይ እንዴት አድርገው ያን ገንዘብ እንደሚያመጡ ለእናት ለአባታቸው የሚያደርጉትን ነገር ለሀገራቸው የሚያደርጉትን ነገር ሳየው ያንን ብር እንዴት አድርገው እንደሚያመጡት ሳየው በእውነት ልታመሰግኗቸው ይገባል። ትክክል። አንድ ሰው የ8 ሰዓት ስራ ሲሰራ ለምሳሌ ያ ሰው የሆነ ፋብሪካ ውስጥ ከሆነ በብዛት ፋብሪካ ነው የሚሰራው። ያው ታውቃለህ ነጋዴ የምትላቸው 1% ወይ 10% ማይሆኑ በፕሮፌሽን በጣም ትንሽ ናቸውና ከጉልበት ጋር የተገናኘ ስራ ነው የሚሰሩት። 100% ጽዳት የሚሰራው ሰው ለዛ ጽዳት 8 ሰዓት ከሆነ 8ቱንም ሰዓት ጽዳት ከእጁ መለየት የለበትም። ካሜራ ያይሃል ምናምን ያልሃል ተቆጣጣሪ ያለ ብዙ ነገር አለ። ፋብሪካ የሚሰራ ሰው የሆነ ጎማ መግጠም ከሆነ ቁጭ ብለህ ከሆነ የምትገጥመው እንዲያውም እድለኛ ነው ቁጭ ብሎ የሚገጥመው። ቆሞ የሚገጥም ከሆነ 8ቱን ሰዓት እየገጠመ ነው የሚውለው። የሆነ ነገር የሚሰራ ከሆነ ያን እጅህ ሁሌም በቃ 8 ሰዓት የተሰጠህን ሪስፖንሲቢሊቲ ትወጣል። ለምን በጣም ግብዳ ካሜራ አናት ላይ ቁጭ ብሏል። ካሜራ ያይሃል፣ ኦፊሰር የሚቆጣጠርህ አለና
ፓርኪንግ የሚሰሩት ደግሞ ፓርኪንግ ደግሞ ከሆነ በቃ በየደቂቃው ነው ያችን ስራ የምትሰራው። 8 ሰዓት ደግሞ ተብሎ ላይፍ መቀየር አይቻልም። ትልቁ ነገር አሁን ችግሩ ይሄ ነው። በ8 ሰዓት ቤት ትከራይተህ ትኖራለህ፣ የሆነ ነገር ታደርጋለህ እንጂ ህይወትን ቀይረህ ለሰው ተርፈህ ምናምን ቢዝነስ ሰርተህ ህንፃ ሰርተህ አትችልም። ምንድነው የሚያደርጉት? በብዛት 2 ሰዓት ነው የሚሰሩት፣ 2 ጊዜ፣ ሌላ 8 ሰዓት ወይ ደግሞ ሌላ የተወሰነ ሰዓት ደግሞ ከ8 ሰዓት አልፎ ጭማሪ ሰዓት ይሰራል ማለት ነው። በዛ ጭማሪ ሰዓት ቢሉን ከፍሎ ለአንተ $100 ልኮ ለቤተሰቦቹ $100 ልኮ የሆነ ነገር ሲያደርግ በእውነት ውጭ ሀገር ያሉ ሰዎች የሚሰጧቸው በተለይ ቲክቶክ ላይ አንበሳን የሚያክል ነገር የሚያወርድልህ ከትንሿ አበባ ጀምሮ የሚያወርድልህ ሰው ትረስትሚ ያቺን ብር እንዴት አድርጎ እንደሚያመጣት እንዲያው አንድ ቀን ደውሎ ቢነግርህ በጣም ታዝንለታለህ። ወይ አትስጠኝ ብሎ ልትለው ትችላለህ። ትክክል። በጣም የሚገርመው መንሱሪያ አንዳንዴ አሜሪካ ምናምን ውስጥ ዘመድ ያላቸው ሰዎች ሲያማሩ ወይ እሱ ምን ያደርጋል እዛ በጣም እኮ አፍሶ ብር የሚያመጣ ይመስላል። ከዛፍ ላይ የሆነ ነገር የሚነሳ ይመስላቸዋል። እነሱም ደግሞ ችግር አለባቸው፣ አይናገሩም በስነ ስርዓት። ፎቶ ሲፖስት የሆነ ነገር ሲያደርግ እየተስማማው ያክል ይመስላል። እኔ መጀመሪያ ዱባይ ያጋጠመኝ ልንገር። ዱባይ ለመጀመሪያ ጊዜ ሲል እዚህ ማውራቸው ሰዎች ነበሩ። በቃ እዛ ቡርጅ ከሊፋ ላይ ነው፣ የሆነ ባህር ዳር ነው። እዛ ስልክ አይነሳም። እዛ ስትሄድ የሚኖረው ከሰው ጋር ነው፣ ከ4 ከ5 ሰው ጋር ነው የሚኖረው። ከምን ጋር ነው የሚኖረው? እነሱም ህዝቡን እኔ የምመክረው ምንድነው ወጣቶቹ በጣም ተጨንቀው ነው አንተ እንዳልከው የሚሰጡት፣ ሀብታሞችም እንዳለ ሆነ። ግን አክስቴ ይዛለች፣ ግን ለራሷ ምን ትሰጣለች? እሷ ስንት በርደን ያለበት ሰው $100 ዴቭ ትረስት ሚ $100 ለአንተ ሰጠ ማለት ያ ሰው በቃ ምን ያክል መስዋዕት ሆኖባት ነው $100 የሚያገኘው። ኦፍ ኮርስ ብዙ ብር ሊያገኙ ይችላሉ፣ ብዙ ኢንካም ይኖራቸዋል። ብዙም ኢንካም ሲያገኙ እንዴት አድርጎ ያንን ብር ሜክ እንዳደረጉ ደግሞ ዲቴል ገብቶ ቢነግሩ ትረስት ሚ በጣም ደክመው በጣም ብዙ ነገር እንቅልፍ አጥተው መብላት እየቻሉ መብላት አቅቷቸው ብር እኮ አለ መግዛትም እኮ ይችላሉ። ግን የተሰጣቸው ሪስፖንሲቢሊቲ ስላለ ያችን ሪስፖንሲቢሊቲ ለመወጣት የሚያደርጉት ጥረት ስንት ሰዓት እንቅልፍ የሚተኛ ብለህ ብትጠይቀው አንድን ሰው በእርግጠኝነት የ3 እና የ4 ሰዓት እንቅልፍ ያለው ሰው አሜሪካ ውስጥ በጣም እንደ ብርቅ የሚታይ ነገር ነው። በጣም ቶፕ ሚሊዮነሮች አሉ። ቀኑን ሙሉ ቤት ውስጥ ተኝቶ ደግሞ ቢዝነስ የሚሰራ ኢዝሊ ሜክ የሚያደርጉ ሰዎች አሉ። በትምህርት እዛ ሀገር ሂደው ብዙ ትውልድ እየቀየሩ ያሉ ሰዎች አሉ። በጣም የሚከበሩ ትላልቅ ደረጃ ላይ ደረሱ ሰዎችም አሉ። እንደዛም ሆኖ ግን ከዛ ውጪ ደግሞ ቢዝነስ የሚሰራበት ሲስተም የተቆላለፈ ነገር ነው። ኢንሹራንስ ይወስድብሃል፣ ቤት ክራይ ትከፍላለህ፣ ምናምን ትከፍላለህ፣ ቤተሰብ ትልካለህ። ብቻ ገብተህ ስታየው በጣም አድካሚ የሆነ ነገር ስለሆነ ከአሜሪካም ከአረብ ሀገርም የአረብ ሀገር ደግሞ ብትወስድ ቀኑን ሙሉ እጠቡ ከተባሉ እያጠቡ ነው የሚውሉት። ቀኑን ሙሉ አጽዱ ከተባሉ እያጸዱ ነው የሚውሉት። የአሜሪካው እንዲያውም ጥሩ ክፍያ ስለሚያገኙ በዛ ልጽናኑ ይችላል። ስለዚህ ከባህር ማዶ የሚመጣልህን ብር እህትህ ዛሬ እየላከችልህ ያለችው ብር፣ በዶላር የሚመጣልህ ብር፣ በድርሃም የሚመጣልህ ብር ከስቃይ በኋላ መሆኑን እንድትረዱና በጣም ልታመሰግኗቸው እንዲገባ ነው ይህንን ነገር እየነገርኳቸው ያለሁት። እችን ነገር በደንብ አስተላልፍ። በደንብ ለማስተላለፍ እውነት መስሎኝ በጣም የምናደድበት ነገር ነው። በእውነት እንዴት ተጨንቆ ሰው እንደሚልክ ዘገበ። በቃ ብር ከዛፍ የሚለቀ ይመስላል። ማይመጣ ሰው አለ እኮ ኢትዮጵያ መምጣት እየፈለገ የሚናፍቅ አንድ ሰው ሲነግረኝ ደግሞ መምጣት ማይፈልግ አለ። ለምን? ስለሌለው በቲኬት አጠራቅሞ ለነሱ ኢትዮጵያ መምጣት አሁን አንተ መስሎ ሄደ እንደመጣው አይነት አይደለም። ፕላን መደረግ አለበት። የዛሬ 2 ዓመት ሄዳለሁ ብለህ ፕላን ወይ ዛሬ ዓመት ብያለሁ። ዴቮ አንተ ይሄን ትላለህ እንዴ? እኔ አሁን ለምሳሌ ባህር ዳር ወይ ደግሞ ሐዋሳ መሄድ በፈልግ ለምን ትኬት ነገ ብዬ ተነስቼ ሄዳለሁ። አሜሪካ ግን ኢቭን ሎካል እንኳን ለመሄድ ቀጠሮ ይፈልጋል። እኔን ለማግኘት ስንት ሰው ደውሎልኛል፣ ስንት ሰው ሜሴጅ አድርጎልኛል። ግን ዛሬ አይደለም ከ3 ቀን በኋላ ከ5 ቀን እረፍቴ ያን ቀን ነው ምናምን ይሉሃል። ይሄ ማለት ምንድነው? ምን ያክል ኮሚትመንት አድርገው ለመለወጥ ጥረት እያደረጉ ነው የሚለው ነገር ስታስበው ጠንካሮች ናቸው። በጣም ነው ማከብራቸው፣ በጣም ነው መወዳቸው። ጥንካሬያቸውንም ሳላደንቅ አላልፍም በዚህ ጉዳይ። ትክክል። አልመጣም የሚሉ ደግሞ አንዳንዶች ደግሞ ሄጄ ምን ብር ብዙም ሳይኖረው እዚህ ሁሉም ከአሜሪካ መጣ ሲባል እጅን ይጠብቃል። ብዙ ነገር ነው የሚያየው። ብር ጠይቅልኛል አድማጭ ሬዲዮ እኮ ዝዶ ስለሰራ ብር ጠይቅልኝ ያለው ሰው ምን ትለዋለህ መሰለህ? ለምንድን ነው ብሩን የፈለግከው? ፈልግ ታደርግበት ከሆነ ለፈን የሚሆን ብር የለም። በነገራችን ላይ በዚህ ዘመን አሁን ባለንበት ሁኔታ አይዲያ ኑሮ ወደ ስራ የሚገባ ነገር ካለ ትረስትሚ ባንኮቻችንም ብር እያበደሩ ነው። በተለይ ከዚህ በኋላ ደግሞ አዳዲስ ህጎች፣ አዳዲስ ነገሮች እየመጡ ስለሆነ
ሀብታምን ሀብታም ማድረግ ብቻ ሳይሆን ከታች የሚመጡ ሰዎችንም ሀብታም ለማድረግ እቅድ የያዙ ይመስለኛል ባንኮቻችንም። እና በጣም ብዙ አበዳሪ ተቋማት ተፈጥሯል። አሁን የሆነ ብር የተወሰነ ሰዓት ቆጥበ አይዲያህን ጨምረህበት ብር አበድረ የምታገኝበት ብዙ ሲስተሞች ስላሉ ፕሊዝ ሀሳብህን ብቻ ይዘህና ብር ችግር የለብንም በልልኝ። ትክክል። የጫልቱ ወንድን የምትመርጥበት መስፈር ምንድን ነው? ውያ የእሷ ፐርሰናል ነው። እሱንማ ምን አላቅም። እኔ የራሴ የሆነ ምርጫ ይኖረኛል፣ እሷ ደግሞ የራሷን ምርጫ ይኖራል። የአንተስ ምርጫ ምን አይነት ሴት ነው ይላል መንሱር? ምን አይነት ሴት ይወዳል? እኔ የምወደው እውነቱን ለመናገር በቃ ሴት የሆነች ሴት አለች አይደለ? ሴት ሲባል ብቻል አንዳንዴ ምን ይፈጠርብኛል መሰለ፣ በጣም እውቀቱ አላቸው፣ ጎበዝ ናቸው እህቶቻችን፣ ግን አይምሯቸው ከአንተ እንደሚበልጥ ታውቃለህ። አይምሮዋ ከኔ እንደሚበልጥ እኔ ብቻ ነኝ ማወቅ ያለብኝ እንጂ ሰው ጋር ተሰብስቤ ባለሁበት ለእኔ እድል ሳስተጠኝ እሷ ብቻ ተናጋሪ እንድትሆን አልፈልግም። ይሄማ በጣም እንዴ እኛ ነው እንፈልገው። ፈረንጅ ደስ ሊለው ይችላል እና ብቻ ራሷን ፈረንጅም እንደዚህ ነገር የሚባል የለም። ብቻ ራሷን ትንሽ እንደ ሚስት ነው ኤግዛክት እንደ እናቷ እናቷ ከአባቷ ጋር 40 ዓመት 30 ዓመት የኖሩበት ሲስተም አለ። ኦፍ ኮርስ የድሮ ባህል እያልኩ አይደለም። ያንን ባህል ከሞደርን ላይፍ ጋር ታደርገውና ሚስት ትሆናለህ ማለት ነው። እኔም ደግሞ ጥሩ ባል። እሷም ከጫልቱ በኋላ ግን መንሱሪ በጣም ብዙ ነገር ተቀይሯል። ሴት በቃ በደንብ አረ አንደኛ ነገር ቦታውን መጠበቅ አለበት። ጥያቄም በዝቶብኛል በዚህ አጋጣሚ። እንዴት የሚመጣ ፍቅር ጥያቄ እንዳታወራ፣ ይሄን እንዳታወራብኝ ነግሬሃለሁ። ይሄን እንዳታስተላልፍብኝ ነግሬሃለሁ። የምሬ ነው እንደውም ስል ከዛ በኋላ ብዙ በቀን በትንሹ ከ5 እስከ 10 የትዳር ጥያቄ ይቀርብልኛል። በእርግጠኝነት ነው የምነግርህ። ሜሴጅን ከፍቼ ላሳይ እችላለሁ። በጣም ነው ግን የማደንቃችሁ። ለምን ብትለኝ ኮንፊደንስ ኖሯት እኔ ሚስት መሆን እችላለሁ። ሲሪየስ ለምን ትስቃለህ? ሴት በኢትዮጵያ ባህል ልንገርህ ወንዱ ብቻ ነው የሚጠይቀው። ለምን ለእኔ ጠሮብኛል ልፈልግ አንድ ማይገባል ሰዋል። እሱ እንግዲህ ከዚህ በፊት እኔ በብዛት ይመስለኛል ሰዎች ምንድን ነው የሚሉ ግን መንሱር ባለትዳር እንደሆንኩ ነው የሚያስቡት። አለመሆኔን አሁን ነው ያወቁት ይመስለኛል። ለዛ ነው በጣም ብዙ ሜሴጆች የሚመጡትና በእውነት ግን በጣም ትልቅ ሪስፔክት አለኝ። ቢያንስ ኮንፊደንስ ያላችሁ ሰው እኔ በምን መንሱሪ ምንድን ነው የሚሉ ዴት እናድርግ ነው አብረን እንሁን ወይስ ለትዳር ፈቃደኛ ምንድን ነው? እስቲ መንሱሪ ከ5 እስከ 10 የፍቅር ጥያቄ በቀን ይቀርብልሃል። አዎ ቃል በቃል ሚስት መሆን እችላለሁ እኔ። ይሄ ለእኔ ትልቅ ኮንፊደንስ ነው። በቃ ሚስትነትን ተቀብላለች ማለት ነው። ትዳር ትፈልጋለች ማለት ነው። አንዳንድ እህቶቼን እኮ ሳወራቸው ኢቭን ላይቭ ላይ ገብተው ጌታ ሆይ ባላት እምነት ኦርቶዶክስም ፕሮቴስታንትም ሙስሊምም ሆና ጌታ ሆይ ጥሩ ባል ስጠኝ ብላ ጸሎት ማድረግን እንደ ነውር የምትቆጥር ሴት እኮ አለች። ለምንድን ነው ለባል ደግሞ ይለመን እንዴት ትላለች? ግን ለባል ጸሎት ያስፈልገዋል። እኔም ለሚስት ጸሎት እንደማረገው ማለት ነው። ወንድም ቢሆን መልካም ሚስት ለማግኘት ጸሎት ያስፈልገዋል። ሴትም ደግሞ መልካም ባል ለማግኘት ጌታዋን መለመን መቻል አለባት። ጌታ ነው በጎ ነገር የሚሰጣት። ስለዚህ እኔ ሚስት መሆን እፈልጋለሁ፣ ኦር ደግሞ እንገናኝ፣ ኦር ደግሞ በጣም ብዙ አይነት ያው ሜሴጆች ይመጣሉ። ምንድነው መልስ ያንተ? ምንድነው የምትላቸው? 99% ሪስፖንድ አላረገም። አዎ ግን ታያቸዋለህ። ምክንያቱ ልንገርህ፣ ፕሮፋይሉን ትገባለህ በደንብ እንዴ ገብተህ ታያለህ። ረዴቭ ተወኝ አለው ፕሮፋይል አለው። እሺ አልመልስም። የማልመልስበት ምክንያት ደግሞ ስለምፈራ ነው። የምፈራበት ምክንያት ምንድን ነው? አሁን ቲክቶክ ላይ ብዙ ሜሴጆች ቪዲዮ ተሰርቶ እየወጡ ነው። እኔ አሁን ቮይስ ሜሴጅ ለሰው አልልክም። በፍጹም ቲክቶክ ላይ ከማወራው ነገር ካለፈ በቮይስ ሜሴጅ ለሰው በታምር አልልክም። ያ ቮይስ ሜሴጅ ቪዲዮ ተደርጎ ይወጣል። ሜሴጆች ስክሪንሾት ተደርጎ ይወጣሉ። ላይክ ያደረግከው ነገር ራሱ ቪዲዮ ተሰርቶ ይወጣል። እና በጣም ስለምፈራ ነው እንጂ ለእናንተ ክብር ሳይኖረኝ ቀርቼ አይደለም። ሜሴጅ ያላካችሁልኝ ያልመለስኩላችሁ ሰዎች በእውነት እጅግ በጣም ይቅርታ ጠይቃለሁ። ስለምፈራ ብቻ ነው። ባቃችሁ ደግሞ በደንብ ባወራችሁ ደስ ይለኛል። ስለዚህ ከ5 እስከ 10 የፍቅር ጥያቄ ቀረበ መንሱሪ በደንብ አሁንም ስቲል በቅርቡ የጥሞና ጊዜም ስለሚያስፈልገኝ ነው እንጂ ኦፍ ኮርስ የጥሞና ጊዜ ያስፈልገኛል። እንደ የበፊቱ አይነት ስህተት መፈጠር የለበትም። ጥንቃቄ አድርጌ ጌታዬን ለምኜ እገባበታለሁ። ትክክል ጉራውን እንዲቀንስና ሽቶ መነስነሱን እንዲያቆም ንገርልኝ። ሽቶ አልተውም፣ ይቅርታ አድርግልኝ። ሽቶ አልተውም። ሽቶ በጣም እወዳለሁ። እንዲያውም ከዚህ በኋላ አሁን ከምቀባቸው የተሻሉ
አይነት ሽቶችን ቀባለው። አንደኛ ነገር ቅድም እንዳልኩ ሽቶን የማገናኘው ነው ከእምነቴ ጋር ስለሆነ እስልምና ንጹህ ነገር ይወዳል፣ ንጹህ ነገር ደስ ይላል። ኤቭሪባዲ ጥሩ ቢሆን ንጹህ ቢሆን ጥሩ ቢሸት ደስ አይላል። ሽቶን መነስነስ መቀባት ምናምኑን ከጉራ ባትወስዱት፣ ጉራ አይደለም በቃ ጀስት ንጹህ መሆን ነው። ላይፍ ስታይሌ ነው ያለው። ላይፍ ስታይሌ ነው አንደኛ፣ ላይፍ ስታይሌ ነው። ሁለተኛ ደግሞ ጉራዋን ቀንስ ያለችው ልጅ ሸቅይና አንቺም ወይ ሸቅልና አንተም እንደዚህ ብራንድ ሽቶ እየተቀባ አንተም ጎረር በልልኝ። ትክክል። እኔ እኮ አንዳንዴ እንደው እንደዚህ የሚሉትን ሰዎች እንደው ወይ ኳታር ወይ ወደ ሚድል ኢስት በተለይ ስለ ሽቶ ከተነሳ ወደ ሚድል ኢስት ወደ ሳውዲ ሲያልፍ እዛ ጋር እኮ የሚሸጥ ሽቶ በጣም እዛ ጋር ኡድ በቃ ደስ ሲል በቃ አይተዋላ አንተ ዱባይን ስለምታውቀው አይቼዋለሁ። ወደ ኳታር ዱባይ ይሄ ሚድል ኢስቱን ነው መጣራለሁ በተለይ በቃ በደንብ ይሄ ወደ አረብ ሀገሮቹ በቃ ሽቶ በጣም የሚገርም የሆነ እንትን ነው። ጥያቄዎቻችንን ያንግ ኒውሮ ሰርጅን እንዴት ነች ይላል ጥያቄ። ደህና ነች በልልኝ። ያንግ ኒውሮ ሰርጅን ከጫልቱ ጋር ቴክስት ተደራረጋለን እንዴ? አሁንም ድረስ ደህና ነች ስትለኝ ነው። ኦፍ ኮርስ ያው ደህና ባቱ ሰማላ እኔ ብቻ ሳልሆን ሁሉም ይሰማል። ታዋቂ እኮ ናለች። በአንድ ሳምንት እኮ ከ20 ሺህ ሰው በላይ ፎሎ አድርጓታል። ብቻ ሳይሆን ሁላችንም መነጋገሪያ ርዕስ መሆን በራሱ አንተ የነካው ነገር ሁላ ኤክስፖዠር መሆኑ ጌታ ይመስገን። አሜን በል። አሜን ማለቴ ለእሷም ጫልቱ ፌመስ አድርጋታል መንሱሬ። ኖርማሊ ብዙም የሶሻል ሚዲያ የምትፈልግ ሴት ስላልሆነች ምንም የሚጠቅም አይ ግን ከዛ በኋላ በደንብ ወጣለች ሶሻል ሚዲያ ላይ። አይ ዶንት ኖ እኔ እስከማውቀው ድረስ አንተ እኮ አሁንም እኮ ላይ እየገባች ነው መንሱሬ። እንደ መጀመሪያ ኮንዲሽን እኔ አሁንም ቢሆን የማስቀምጠው ሶሻል ሚዲያን ተጠቃሚ ከሆነች የሶሻል ሚዲያን በ90% እና በ80% ቀንሳ መምጣት አለባት ያንተ ሚስት ለመሆን ለኔ ሚስት ለመሆን። አዎ ከኔ በላይ ፎሎወርስ ካላት የኔን ዘጋውና የሷን እጠቀማለሁ። ከኔ በታች ከሆነ ደግሞ የሷ ፎሎወርስ የኔን ፓስወርድ ሰጥቻት እኔ ባለሁበት ላይቭ አትገባም ከኔ ጋር። ሚስት ከባል ጋር ላይቭ ገባች ማለት አደጋው የከፋ ነው ዴቭ። እንዴ ለምን? ብዙ ቲክቶክ ላይ ያሉ ባልና ሚስቶች ላይቭ ገብተው ትዳራቸው የተፋታ 4-5 ሰው አይቻለሁ። ላይቭ ላይ ከሚስቱ ጋር መጥቶ የሰው ልጅ እኔ ጋር ከመምጣቷ በፊት የራሷ ላይፍ ይኖራታል። ያንን ላይፍ በጋራ ደግሞ እኔና እሷ የምናውቀው ሰው ይኖራል። ያ ሰው ኮሜንት ያደርጋል እየመጣ እንዴ አንቺ እዛ ይልሽም እንዴ እዛ ያሳለፈ እሱ ብቻ ሌላ ነገር ይጽፋል እንጂ ከዛ በኋላ ባልየው ያያል። እሷ እኮ አይታ ለትዳሯ ክብር ስትል ልታልፈው ትችላለች። እሱ ግን አያልፈው። ከዛ ጸብ የተፈጠረ ላይቭ ላይ የተጣሉ ላይቭ እንኳን ሳይዘጉ ወደ ድብድብ የገባ ሰው አውቃለሁ በትዳር ውስጥ ላይቭ ላይ እኔ ራሴ ያየው በአይኔ። ስለዚህ የበፊት ህይወቷን የጠቀሰ ለምሳሌ አንዲት ሴትና ወንድ ባልና ሚስቱ ላይ ገቡ ካልካ አንተ ያን ትዝ ይልሻል ሐዋሳ ሄደን ምና ወይ ትልሻ እንትን ሄደን የውስጥ የለበሽው ልብስ ከለሩ እንደዚህ ነው ብሎ አንድ ሰው ፖስት እንደ ብዙ ነገር አለ። ስለዚህ ሶሻል ሚዲያ ላይ ላይቭ ባይገቡ ጥሩ ነው። አትገባም ሲጀመር ከኔ ጋር ድምጿ ሊኖር ይችላል ምናልባት። ግን ጫልቱን አፈምሻታለሁ ነው የምትለው መንሱሬ? እኔ ማንንም አላፈመስኩም። ለራሴ ግን ፌመስ ነኝ። ያንተ ኢሹዎች እኮ ከወጡ ፌመስነት እኮ ነው። ኦፍ ኮርስ ያው በዚህ የተነሳ ነው እዛም ነገር የመጣው። ግን ትልቁ ነገር ያየሁበት ምን ያክል ኢትዮጵያ ውስጥ መንሱር ጀማል ተጽዕኖ ፈጣሪ መሆኑን ያየሁበት ትልቁ ነገር ነው። ያ ጉዳይ በመጥፎ ቢያልፍም ሰው በዚህ ሁኔታ በእንደዚህ አይነት ነገር አስተማሪ በሆነ ነገር ነው ፌመስ መሆን የምፈልገው እንጂ በእንደዚህ አይነት አገባ ፈታ ምናምን በሚለው ሳይሆን በሌላ ነገር ቢሆን ደስ ትለኝ ነበር። ግን ይሄ ነገር ሀፕን ቢያደርግም ለተወሰነ ጊዜ እኮ በቃ ፋይል ተዘግቷል። የቴሌቪዥን ቻናል ብቻ ነው ያላስተላለፈው። ቢችሉ ደስ ይላቸው ከህጉና ከምናምን አንጻር ነው እንጂ ቢችሉ ሰው የሚከተለው የሰው የስነ ልቦና ነው እና ፋይል ኬስ ክሎዝድ ነው በቃ። ኬስ ክሎዝድ ከተባለ ኬስ ክሎዝድ ነው በቃ። ምንም እንትን ማድረግ አንችልም። ብዙ ጊዜ ሲሰማ በቢትኮይን እንደተለወጥክ ነው የምታወራው። ለወጣቱ የሚጠቅም ከሆነ አሰራሩን ብትነግረን ደስ ይለናል ይላል። እውቀቱ የለኝም በልልኝ። ለምን መሰለህ እውቀቱ የሌለኝ የማላውቀውን ነገር አልናገርም። መንሱር እድለኛ ሆኖ የእናቱ ዱዓ ስላለው ዩጋንዳ ስኖር ከዛ ደግሞ ኢንዶኔዥያ ሂጄ ስደት ስኖር እዛ አገር ላይ $300 ነው ቢትኮይን ግዛ ብሎ ደውሉልኝ በቀጥታ ስልኬ። ከዛ ደግሞ $500 ገባ ብሎ ደውሉልኝ በቀጥታ ስልኬ። አሁንም ከዛ ወር ሳይደርስ $1000 ገባ ተባለ። ምንድነው ይሄ ነገር ብዬ ማጣየቅ ጀመርኩ ወዲያው። ከዛ በጣም አሪፍ ነው ዶላር ካለማ ግዛ የሚል ነገር መጣ ማለት ነው። አንድ ኢትዮጵያዊ ነገረኝ። እሱ አልነበረውም ገንዘብ። በአጋጣሚ ትራዲሽናል በሆነ መንገድ ለምን አልሞክረውም ብዬ የተወሰነ
የተወሰነ ቢትኮይን ገዛው። በቃ ይሄ እውቀት የሚፈልግ ነገር አይደለም ብዬ ነው ማስተማር አልችልም። ሪስኩን ወስደህ ማለት ነው። ሪስኩን ወስጄ ገዛው። ዛሬ ቢትኮይን ወደ 70 ወደ ምናምን ሺህ $72,000 ሽጫለሁ በቅርብ ቀን። በነገራችን ላይ ኢትዮጵያ ውስጥ አልሸጥም እኔ ሌላ ሀገር ነው የምሸጠው። $72,000 $60 ምናምን ሺህ ዶላር ሽጫለሁ $1 የገዛሁትን ማለት ነው። የኔ ይገርማል እንዴ $1 የገዛ 70,000 የሸጠ ሰው አለ። ቻንስ ነው በቃ ይሄ። ስለዚህ እና እውቀት የሚፈልግ ነገር አይደለም። ግሩ ካለ የብሎክቼን ባይናንስ አካውንት ከፍታለህ በዛ ላይ ማድረግ ነው። እና አሁን ግን ኢንዶኔዥያ ያለው ወዳጅ ነግሮ ነው እነሱም የበለጠ በዚህ ጉዳይ ላይ ኢንቮልቭ እንዳደርግ ሲነግሩኝ ነው ወደዚህ የገባሁት። እና ትልቁ ነገር እንዳልኩ ቅድም የእናቴ ዱዓ ነው። ትክክል። ኢንቨስትመንት ምንድነው? ምን ያህል ነው ኢንቨስት ያደረግከው ምናምን የሚላለ እሱም በደንብ አውርተናል መሰለኝ። ኢንቨስትመንትና ቲክቶክነት ልዩነታቸውና አንድነታቸው ከቲክቶክነት የሚተርፍ ምን ጊዜ ውስጥ ኖሮ ነው ኢንቨስትመንት የገባው? መንሱሬ እኮ ቲክቶከር አይደለም። ቲክቶከር ነኝ ብለህ ታስባለህ እንዴ? ምንድነው መሰለህ ሰው ምንድነው ይሄን ያክል ሰዓት ቲክቶክ ላይ የሚያሳልፈው ብሎ ይነግረኛል። አሁን እኔ ቢዚ የሚያደርገኝን ሌቭል አልፌያለሁ ማለት ቢዝነስ ክሬት አድርጎ ሰዎች መጥተዋል። ብር ነው የማወጣው። ማናጀር ሌላ ነው የሚሰራው፣ ሌላ ነው የሚጨልቀለት፣ ሌላ ነው። ከውጭ ሆኜ ነው የምከታተለው። ፕሌንቲ ኦፍ ታይም አለኝ ማለት ማክሲመም 4 ሰዓት ነው የምሰራው ነው ኢትዮጵያ ውስጥ 5 ሰዓት ገፋ ቢል። ከዛ ያለኝን ሰዓት ደግሞ ሽቶ ቀባለሁ፣ ማኪያቶ ጠጣለሁ፣ ሸራተን ስካይላይት እሄዳለሁ፣ ውድ ቦታ እየሄድኩ ኮፊ ጠጣለሁ። ዛሴት አይምሮዬን ሞር እንዴት አድርጌ ጀነሬት ማድረግ አለብኝ ብር ብዬ እንዳስብ ጊዜ ይሰጠኛል። በማገኘው አጋጣሚ ደግሞ ፓሽኔን ቲክቶኬን ስለምወደው ላይቭ እገባለሁ። ከዛ በተረፈ ሰው የሚያስበው ጠዋት 2 ሰዓት ተኩል ቢሮ ገብተህ ማታ 11 ሰዓት ተኩል ወጥተህ ተቀጣሪ ስላልሆንኩኝ እዛ ቦታ ሪስፖንሲብል ወስዶ መስራት የሚችል ሰው መፍጠር ደረጃ ደርሻለሁ እኔ። ስለዚህ እኔ ቢዚ አይደለሁምና በጣም ጊዜ ስላለኝ ነው ኢንጆይ የማደርገው በቲክቶክ ላይ በልልኝ። ትክክል። የመጨረሻ መዝጊያ የምናደርገው ወይ ይገርመኛል። አሁን እንደዚህ ብላ የጻፈችው ልጅ ይገርመኛል። ምን አውቃ እንደሆነ አላውቅም። ምንም አይነት ቢዝነስ ራና አያረግም ግን እየኖረ ነው። እንዴት ይኖራል? ስለ ድርጅቱም ስለምኑ ምንም አይታወቅም ይላል። ዲሊቨሪ ድርጅት አለኝ ይላል። ስለ ድርጅቱ ግን ምንም አይታወቅም። በምን አውቀሽ ነው እህቴ? ይሄ ምን ነው ለመሰለህ ሶሻል ሚዲያ ላይ እንዳልኩ ሆኖ ሰዎች አንተን አይደለም የሚጠሉ ከዙሪያ ያሉ ነገሮችን ይጠሉና በመጥፎ ነገር ያስቡሃል። ወይ ከምታራምደው ወይ ከምታወራው ነገር ወይ ደግሞ ከሃይማኖት ወይ ከብሔር ከብዙ ነገር ጋር ስለሚያገናኙት አንድ ሰሞን ምን ተባልኩ መሰለህ የድርጅትህን ስም ንገረኝ፣ እውነት ቢዝነስማን ከሆንክ ይሄ አለ ብለህ ስቴትመንትህን አምጣ አሉኝ። በጣም ሶሻል ሚዲያ ላይ ፖለቲከኞች ነን እውቀት አለን የሚሉ ሰዎች ማለት ነው። እንደዚህ አይነት ጥያቄ አንደኛ ነገር ፈረንጅ ምን ይላል? ያው አንድ ወር አሜሪካ ቁጭ ብዬ የለ ቱ ኮንፊደንሻል ይላል። እንደዚህ አይነት ጥያቄዎች መጠየቅ የለበትም። በጣም ኮንሰርን ሴት ነች አልከኝ? ሴት ነች እና አሁንም በጣም ኮንሰርን ካረጋት ነይና ላይሰንሶችን እኔ ጋር ነው የሚቀመጡ። በነገራችን ላይ ሁሉም ንግድ ፈቃዱም ፒኤልሲ ውስጥ የገባሁበትም የኔን የሼር ጭምር ላሳይሽና አይምሮሽን ሪላክስ እንድታደርጊ። በጣም ደግሞ የሚያስደነግጥ ይዤ ማልዞረው ቤት ውስጥ የተቀመጠ ቤት ሳይሆን ሌላ ቦታ የተቀመጠ ሞባይሌን አምጥቼ ስንት ቢትኮይን እንዳለኝ ስታቂ ዩአር ሪች ማን ትይኛለሽ በልልኝ። በቃ እቺን ብቻ ነገርልኝ። ግን እሷ ከወሰነ ደግሞ እንደዚህ ገርመኝ። እኔ ጥያቄዎችን ለመጨረስ ነበር፣ ግን አንድ ጥያቄ ላይ እኔ ጣል ስላደረገ አንዷን ጣል አድርጌ በዚሁ ማገባደድ እንችላለን። መንሱሬ ሰዎች መጥፎ ቅድም ብለናል፣ ግን የሆነች ደስ ያለች ነገር ስላለች ነው። ሰዎች መጥፎ ትችት እየሰነዘሩብክ እንኳን በፈገግታና በማስተማር ነው የምታሳልፈው። ከካሜራ ጀርባ ተናደ ትበሳጫለህ እንዴ? ካልሆነስ ይህን ስለ ልቦና በምንድን ያዳበርክ ብለህ ከካሜራ ጀርባ ትበሳጫለህ? መንሱሬ ለታይታ ነው ወይ ነው እኮ እያለ ያለው እንደዚሁ ለሾው ነው ወይ? ከካሜራ ጀርባ ብስጭት ለሾው ቢሆን ዴቭ ይህን ያክል ዓመት ስታስበው እኔ እኮ ዛሬ ጠዋት አንተ ጋር ከመምጣት በፊት ላይቭ ገብቻለሁ። በጣም እየሳኩ ደስ እያለኝ ማታ ደግሞ ወደ አልጋ ከመሄዴ በፊት እገባለሁ። 1 ሰዓት ቢሆን 1 ሰዓት ተኩልም ይሄን እኮ ሳደርግ ኤቭሪ ሲንግል ዴይ ነው። ሚስ የማደርግበት ጊዜ የለም። ትናንትና ማታ ትንሽ ጉንፋን ስለነበረ አልገባውም እንጂ ከሳምንት ቢያንስ 7 ቀን 6 ቀን ላይቭ እገባለሁ እኔ። እንዴት ነው ተበሳጭተህ እዛ ውስጥ የምትሆነው? ግን ምን አለኝ መሰለህ የሰው ልጅ አይበሳጭም ማለት አይቻልም።
የሰው ልጅ ስትረስ የሚያደርገው ነገር አያጣም ማለት አይደለም። ቢሮ የሚያበሳጨኝ ነገር ቢፈጠር ቤቴ ስገባ እኔ ሌላ ህይወት ነኝ። ሳሎን ላይ የሚያበሳጨኝ ነገር ካለ መኝታ ቤት ስገባ እኔ ሌላ ዓለም ውስጥ ነው ያለሁት። ቶሎ ነገሮቹን ይመተው፣ ለችግሮች ደግሞ ወዲያው መፍትሄ መስጠት። አሁን እኛ ሰው ችግርን ተሸክሞ 1 ወር ይቀመጣል። እኔ ጋር የመጣውን ችግር ዛሬውኑ ነው መፍትሄ የምሰጠው። ያንን ነገር ዘግቼው ሌላ ዓለም ውስጥ ነው ያለሁት ማለት ነው። እነዛማ ባይሆን 30 ፕላስ ሆነ ይሄ ፊት እኮ እንደዚህ አይሆንም። ትክክል 30 ፕላስ ትክክል። መንሱሬ በጣም ነው ማመሰግነው። ከዚህ መተህ እንደዚህ ጠቃሚ ነገሮችን ስላደረግ ሌሎች ጥያቄዎች በጣም አንገብጋቢ ከተጠየቁ ተመልሰህ እንደምትመጣ በዚሁ አጋጣሚ ቃል መግባት አለብህ። አዎ በጣም ቴንኪው። ለመጨረሻ የምትለው ቤቴን እንዴት አየው? በጣም የሚያምር ስቱዲዮ አለ፣ በጣም ደስ የሚል። በተለይ ካንተ ጋር ያሉ ክሮዎች ደግሞ በቃ በጣም አንደኛ ነገር በጣም ፕሮፌሽን ናቸው። ሁለተኛ ነገር አፕሮቻቸውን በጣም ተፍ ላይ ነኝ። እንግዲህ መንሱሬ ነኝ በቢትኮይን ባይሆንም ዝም ብዬ በቲክቶክ ነው። በነገራችን ላይ ቢትኮይን አሁን ኤግዛምፕል 70,000 3 ምናምን ሚሊዮን ብር አንድ ቢትኮይን አላመጣም። በዩቲዩብ በጣም 500 እና 300 ዶላር ማግኘት እኮ በጣም ሲምፕል ነው። ያው አንተም ታውቀዋለህ። መስራት ይፈልጋል፣ ጥሩ ነገር ይፈልጋል። ድሮ በዩቲዩብ ገንዘብ የሚያገኙ ሰዎች ህዝብና ህዝብ አጣልተው ውሸት አውርተው መጥፎ ጥላቻ ዘርተው ነው። አሁን ግን በፖዚቲቭ ኢነርጂ 300 እና 200 ዶላር ማግኘት በጣም ቀላል ስለሆነ ሰዎች እንዲያውም ጥሩ ክሬቲቪቲ ያላቸው ሰዎች በዚህ ቢዝነስ ላይ ቢሰማሩ በጣም ለትውልድ የሚጠቅም ነገር ይዘው ከመጡ አዳዲስ ነገር ይዘው ከመጡ እንደ ዩቲዩብ አዋጭ ነገር እኮ የለም። ጥሩ ነው በጣም ትክክል። ዳዊት ድሪምስ ላይ ምንድን ነው የቀረበው አለኝ አንዱ። ረስቼው እኮ አሁን ብልጭ አለልኝ መስሎኝ። ዳዊት ድሪምስ ላይ ለምንድን ነው የቀረበው? የሱ ፊድባክ እንዴት ነበር? ዳዊት ድሪምስ ላይ የመጀመሪያ ይቀርባል ተብሎ ሲኮመት ነበር። ስለ አንተ አሁን ሞቲቬሽናል ስፒከር አይደለም ሳይ እንዲያርጉ እንደዚህ ያርጉ አትልም። እንደዚህ ሁኑ 3 እንዲህ አይነት ነገሮች 7 ህይወትን መለወጫ መንገዶች 6 እንደዚህ የምታደርግበት ብለህ ማታቀም አትልም። እሱ ግን ዳዊት ድሪምስ ላይ እንዴት ዳዊት ድሪምስ ላይ የሚቀርቡ ሰዎች እኮ 3 ይሄን ሞቲቬሽናል ስፒከሮች ብቻ አይደሉም። በቃ ጥሩ የህይወት ተሞክሮ ያላቸው ህዝቡ ዘንድ ደግሞ የሚታወቁ ሰዎች። ስለ አሁን አንድ ዳዊት ድሪምስ ላይ የቀረበ ሰው ምን አለ ባለፈው ስሰማ እስከ 23 ዓመት ድረስ ተኝቼ አላቅም ነበር አለ። ይሄ እንደዚህ አይነት ሳክስ ነው የምለው እኔ አሁን ይሄን አልቀበልም። ግን ምንድነው ዳዊት ድሪምስ ላይ ስቀርብ እኔ ላቀርበው ነው ብሎ ፖስት ሲያደርግ በጣም ኔጌቲቭ ኮሜንቶች ነበሩ። ከዛ በኋላ ግን ቀርቤ ደግሞ ቪዲዮዎቼን ሲያይ የነበርኩበትን አሁን ሰው ብዙ ጊዜ የሚያየው የዛሬን የኔ ሽቶ መቀባት ነው እንጂ ትናንትና የነበረብኝ ችግር ዞር ብሎ የባዶ እግሬን ጮርናቄ መጥበሴን፣ ዳቦ መጋገሬን፣ በእግሬ መሄዴን፣ ርቦኝ ምግብ ያጣሁበትን ዘመን ስናገር ያን መስማት አይፈልግም። ሽቶ ስትለው ዛሬ ብራንድ መኪና ስትለው ተናዶ ወደ ስድብ ይሄዳልና ያን ህይወት ተሞክሮ ለማስተላለፍ ያክል ነው እዛ ቦታ ላይ የሚቀረብኩት። ቪዲዮን ካየ በኋላ ግን ኤቭሪባዲ ተመልሶ ደግሞ ኩል ይሆናል። አርት ቲቪ ላይ እሁድ ወይ ለሚቀጥለው ሳምንት አላቀም መንሱር ይቀርባል ብሎ ፖስት አደረጉ። በይበልጥ ደግሞ እንዲያውም ተጽዕኖ ፈጣሪ መሆኔን ያወቅኩት እኔ እዛ ቻናል ላይ ብዙ ከኔ በላይ የበለጡ ብዙ ዓመት በአርት ላይ እውቅና ያላቸው ሰዎች ነበሩ። እኔ ግን ይቀርባል ተብሎ ሲጻፍ ኦልሞስት ከ900 ኮሜንት በላይ ነበረ። ከ900 ኮሜንት በላይ የነበረው ኮሜንት ግን 99% በሚባል ደረጃ ስድብ የተቀላቀለበት ነው። ፕሮፋይላቸውን ገብተህ ስታይ ግን ጥላቻ፣ መጥፎ ምንድነው የሚፖስቱ እነዚህ ሰዎች ብለህ ስታያቸው መልካም ነገር የፖስተተ አንድም ሰው የለም። እንዴት ተለቃቅሞ እዛ እንደመጡ ራሱ በጣም ግርም ነው የሚለኝ። ሌላው ምንድነው ሶሻል ሚዲያ ላይ ለምሳሌ ፌስቡክ ላይ የመጀመሪያ 10 ኮማቾች ፖዚቲቭ ከሆኑ ታች ያለውም እንዳለ ፖዚቲቭ ነው የሚሆነው። የመጀመሪያው 10 ኮማች ስድብ ከሆነ አይ ቲንክ አትራክት ይደራረጋሉ። ኤነርጂ በጣም አትራክት ይደራረጋል እና እንደዛ አይነት ነገር ነው። መጨረሻ ማስተላለፈው ነገር መንሱር ጀማል ቲክቶክ አካውንቴ አሁን ዛሬ ላይ ሳወራችሁ ከ1.8 በላይ ያለው ኦልሞስት 9 ሊገባ ትንሽ የቀረው አካውንት ነው ያለኝ። ከዛ ውጭ ያሉ አካውንቶች ፌክ አካውንት እንደሆኑና በዛ የሚመጣን ሜሴጅ ብትመልሱ ችግር ቢፈጠርባችሁ የመንሱር ጀማል ሪስፖንሲቢሊቲ እንዳልሆነ ብር ይጠይቋቸዋል ምናምን። በጣም ብዙ ሰው ብር ተጠይቆ ተበልተዋል። መንሱር ጀማል ብሎ አካውንት ከፍተው ባንክ ከፍተው
መንሱር ጀማል ብለው የአያቴን ስም ማች ላይ ያደርግ ይችላል። ሰው ደግሞ መንሱር ጀማል ሲባል እውነት ይመስለዋልና በተለይ የማዳም ቅመም እህቶቼ እናንተ ነው እየሸወዱ ያሉትና እባካችሁን ተጠንቀቁ። የአሜሪካው ቢሸወድም ደክሞ ይመጣል እንጂ ብር ስለሚያገኙ ከአሜሪካም ኦልሬዲ አሁን በቀደም $500 500,000 ብር ለሆነ ሰው ሊያስተላልፉ ጫፍ ላይ ደርሰው የኔን ስልክ አገኘ ሰውየው። ከዛ ደውለልኝ ከዛ ስክሪንሾት ልኮልኝ መንሱር ያንተ ነው ይሄ ነገር አለኝ። አይ ነው ይሄ ብቻ ነው አሁን የምታወራኝ ቁጥር ነው አልኩት። አሁን ቴሌግራም ቻናል ከ800-600,000 ፎሎወርስ በላይ ያላቸው ቴሌግራም ቻናል የለኝም እኔ። እዛ ላይ ሎተሪ ወጣላችሁ ይሄን ሰው አዳ አድርጉ ምናምን እያሉ ሰው እያታለሉ ነውና ቢዝነስም እንስራና እስቲ ኮምፒውተር የሆነ ብር ላኪ ምናምን አይነት ነገር 100,000 ብር ከከፈልክ 1 ሚሊዮን አድርጌ እሰጥሃለሁ። እንደዚህ ካረክ እንደዚህ እኔ ነፍሴ እንዴት ነው በ100,000 ብር 1 ሚሊዮን ቃል የምገባው? ሊሆን የማይችል ካልኩሌሽን ነው። ስለዚህ አንደኛ ነገር መንግስትም አይፈቅድም። የሰው ብር ተቀብለህ ነግደህበት አትርፌ ይሰጣለሁ ማለት ከወለድ ጋር የሚገናኝ ነገር ስለሆነ ብሔራዊ ባንክ የሰጠው ስልጣን ያላቸው ባንኮች ብቻ ናቸው ይህንን ነገር ማድረግ የሚችሉና እኔ ይሄን ጠይቄ አላውቅም። 1.8 ሚሊዮን በላይ ያለው ቲክታክ አካውንት በተጨማሪም በፌስቡክ ደግሞ ፕሬዚዳንት መንሱር ፎር ፕሬዚዳንት የሚል ኦልሞስት ከ300-400,000 በላይ ፎሎወርስ ያለው እንደገና ፌስቡክ ላይ ወንድሞቼ ላይቭ የምገባበት ብቻ ነው ትክክለኛ አካውንት። ላይቭ የምገባበት ላይቭ መግባት አይቻልም ግን ደግሞ በኋላ ላይቭ መግቢያ ሲስተም አለው ብሎ ደግሞ እንዳይመጡ ግን በቲክቶክ ያለው ከዚህ በላይ የለም። ገንዘብ የሚባል ነገር ለመስጠት ገንዘብ የሚባል ነገር ጥያቄ ጠይቄ አላቅም። እዚህ እንኳ ደረጃ ከደረሳችሁ ከሌላ ሰው ጋር ደውላችሁ ቪዲዮ መታየት አለበት። ያ ሰው ቢያንስ በስልክ የመንሱርን ድምፅ መስማት መቻል አለብህ የገንዘብ ጉዳይ ዲል ስታደርግ። እንደገናም ደግሞ በተጨማሪ ቪዲዮ ኮል እንዴ ብር ልሰጠው ነው እኮ ለዚህ ሰው ብር ልታስተላልፍለት ነው እኮ። ቪዲዮ ኮል ደውሎ ካላወራ መንሱር መሆኑን ካላረጋገጥክ ኤቪደንስ የለህምና እባካችሁን ከእንደዚህ አይነት ነገር ራሳችሁን እንድትጠብቁ መልእክቴን አስተላልፋለሁ። የመጨረሻው ታገሱ፣ ትዕግስተኛ ሁኑ፣ አምላካችሁን ፍሩ፣ እናት አባታችሁን አክብሩ። ይሄ ትውልድ አምላኩን ሲፈራ እናት አባቱን ያከብራል። እናት አባቱን ሲያከብር እናት አባቱን ሲፈራ አምላኩን ያከብራል፣ ጎረቤቱን ያከብራል። ይሄው ነው እንግዲህ ዴቮ ደስ ብሎኛል በጣም። ቴንክ ዩ ሶ ማች። አመሰግናለሁ። እግዚአብሔር ይስጥልኝ ዳን